ምናነሳው ለአድማጭ ተመልካቾች ነው መሳይ ይሄንን የምለው እኛ አንድ ኢትዮጵያዊ ሃይማኖቱን ወጉንና ትራዲሽኑን ጠብቆ ማምለክ መብታል ነው መንግስት ለምን ነው እዛው ውስጥ የሚገባው ለምን እየገባ ይሄን አድርግ ይሄን አታድርግ ለምን ይለዋል አንድ ነገር ትራዲሽን ይሆናል ልምድ ይሆናል በጥምቀት ላይ የኢትዮጵያን ባንዲራ መያዝ ሲደጋገም ረጅም ጊዜ ሲደጋገም ባህል ይሆናል ካልቸር ይሆናል ያ በዓል ያለዛ አይደምቅም እና ያንን አንዱን ቀለሙን ሲያወጣበት ያ በዓል አይልም በተለይ ደግሞ ባንዲራ መያዝ የኢትዮጵያን ባንዲራ መያዝ እንደውም ልታበረታታው መንግስት እንደው ያተመ ብዙ የኢትዮጵያ ባንዲራ ይዛችሁ ደስ ይበላችሁ እንደማለት ከዚህ ኢትዮጵያውያንን የመገንጠል ነገር ሲሰራ ያንን እንቀውማለን ስለዚህ አንዱ ትልቁ ነገር ያነሳው ነገር መሳይ ይሄ አብይ አህመድ ከመጣ የምናየው ጉድ ነው በደርግ ጊዜ ሃይማኖት የለኝም የሚል መንግስት እንኳን ያላደረገው እግዚአብሔር የለም የሚል ትምህርት ይዞ መጥቶ ደርግ ብዙ በሃይማኖት ተቋማት ላይ ፈተና ሲያመጣ እንኳን እንደዚህ አይነት ድፍረት አልነበረው እና ይሄ መንግስት ግን ከመጣ ጊዜ ጀምሮ በተለይ በዚህ በጥምቀት የኢትዮጵያ ኦርቶዶክስ የአደባባይ በዓላት ላይ መስቀል እንደናዚህ ጥምቀት ላይ ከባድ ችግር ወከባ ሲፈጽም ነው የሚያዩና በዓል እንዳይሆን ያደረገ ምዕመናንን ያስለቀሰ ያስከፋቸው ደስ ብሏቸው አምላካቸውን አምልከው ወደ ቤታቸው እንዳይሄዱ ያደረገ ነው ያለው ቀጥሏል ዛሬም ቀጥሏል ያደረገ ነው ያለው እና ይሄንን ኢትዮጵያውያን ተባብረን ታግለን ዜጎች በነፃነት በእውነት የሚያመልኩበትን ስርዓት መፍጠር አለብን ነው ያንን መዓዛ ያንን አውድ ኢትዮጵያውያን ማምጣት አለብን መሳይ ታግለን አንድ ይሄ ነው ሁለተኛው ነገር ደግሞ ይሄ ያልከው ነገር ይሄ በተለይ የአማራ የፋኖ አንድነትም እየመጣበት ስለሆነ አሁን እንደው ማባበል አንዱ ለብቻው እንዳልከው ሙሽራ ማለት ሌላውስ እንዴ በጣም እኮ ያስገርማል የቋንቋቸው ራሱ እኮ የሚያስገርም ነገር እኮ ሙሽራዬ ብሎ በአንድ ሀገር ውስጥ ያለን ማህበረሰብ በተለይ በአማራ ውስጥ ያለውን ለመከፋፈል ለመሞከር ይሄንን አማሮች የነቁበት ይመስለኛል መቼም በዚህ የሚታለል ያለም አይመስለኝም በዚህ የፈለገውን ያህል ውሃብ ይቸልስ በዚህ የሚቀዘቅዝ ትግል አለ በያላስብ መሳይ የለም አማራ ህዝብ በግኗል ያቀዋል ጎንደር ወጣት አይደለም ያልተማረ ትምህርት የተከለከለው ወደ ገጠር በወጣን ቁጥር ጎንደር ውስጥ በጣም ብዙ ትምህርት ቤቶች የተዘጉበት እንትን አይደለም ቀጣና አይደለም ብዙ ሰው በረሃብ የተጠቃበት አይደለም በክሊኒክ የተጎዳ ማህበረሰብ አይደለምና ነጥሎ እንዳልከው በተቻለ መጠን የመከፋፈል ስራ ለመስራት ሲሞክር ህብረተሰባችን ይሄን እንደዚህ አይነት የመከፋፈል ስራህን አቁም ማለት ተገቢ ይመስለኛል እንደው በዚህ አጋጣሚ እንደገና በዓሉን ለሚያከብሩት ሁሉ መቼም በክፉ ጊዜም ቢሆን መሳይ በዚህ በክፉ ጊዜም ቢሆን በክፉ አውድም ውስጥ ቢሆን እንኳን ለብርሃነ ጥምቀቱ አደረሳችሁ እንደገና ማለት ወዳለው መሳይ ገለታው እንግዲህ በድጋሚ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በመላው ዓለም ለኤርትራውያንም ጭምር እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን ባሉ እንግዲህ የሰላም እንዲሆን ነው ምኞታችንን የምንገልጸው በተለይ በተለያዩ የኢትዮጵያ አካባቢዎች የሰላም የሚለው ቃል ብዙም ትርጉም ያለው አይመስልም ከሰላም ርቀው ጥይት እየጮህባቸው የሚያከብሩ ለምሳሌ ሰሜን ሸዋ ላይ ታቦታት በሰላም ረክተው ወደ ማደሪያቸው እንዳይሄዱ ያገዛዙ ታጣቂዎች የፈጸሙት የተኩስ ሩምታና ማዋከብ በዚህ አጋጣሚ መጠቀስ የሚገባው ነው በምንጃር ሸንኮራ ወረዳ አካባቢ ታቦት ተረጋግቶ ወደ ማደሪያው እንዳይሄድ ወደ ቦታው ወደ ምድብ ቤተክርስቲያኑም እንዳይመለስ ከፍተኛ የሆነ ማዋከብ ስራ በአገዛዙ ታጣቂዎች እየተፈጸመ ነው ያለው ፋኖች እውነት ለመናገር ይሄን አጋጣሚ በመጠቀም የተናጠለ የተኩስ አቁም በማድረግ ብቻቸውን ተኩስ አቁሙን ውሳኔ ላይ ደርሰው ምንም አይነት ወታደራዊ እንቅስቃሴ እንዳይደረግ ወስኗል ከከተራ ዕለት ጀምሮ እስከ ዛሬዋ ቀን ድረስ በተለያዩ የአማራ አካባቢዎች ውጊያዎች አልተካሄዱም በፋኖ በኩል ነገር ግን አገዛዙ ለማጥቃት በመጣባቸው አካባቢዎች ግን በመልሶ ማጥቃት የተለያዩ ወታደራዊ ገድሎች መፈጸማቸውን ነው የሰማነው ወደ ኋላ ላይ እናነሳዋለን ገለታው ወደ እንደው አንድ አሳዛኝ ክስተት ነው ሰሞኑን ኢትዮጵያውያን በአንድ ስሜት ውስጥ ሆነው ያሰነበታቸው ነው የኮሜዲያን የኪነ ጥበብ ሰው ነጻነት ወርቅነህ ህልፈት ነው ህልፈቱ ኢትዮጵያውያንን አሳዝኗል በፖለቲካ ልዩነት በሃይማኖት ልዩነት በጾታ በምን ሳይገደብ ሁሉም በአንድ አይነት ስሜት ውስጥ ሆኖ ነው የኮሜዲያን ነጻነት ወርቅነህን ሞት
የሰማውና ስሜቱን የገለጸው። እንዴት አየው? በጣም አሳዛኝ እውነት ለመናገር ገና ብዙ መስራት በሚችልበት ጊዜ በ43 ዓመቱ ነው ከዚህ ዓለም በሞት የተለየው። ያው ህመም እንዳለበት ይታወቃል። እሱም በተደጋጋሚ ገልጿል። በትላንትናው ዕለት የቀብር ስነ ስርዓቱ በመንበረ ጸባዖት ቅድስት ካቴድራል ቤተክርስቲያን መፈጸሙን ነው እንግዲህ የሰማ ነው። ገለታው ምን ማለት ይቻላል? በዚህ አጋጣሚ ለቤተሰቦቹ፣ ለወዳጆቹ፣ ለጥበብ ቤተሰቦች በሙሉ መጽናናትን እንመኛለን። ያው መሳይ መጽናናትን እንመኛለን። በጣም ያሳዝናል በእውነት ብዙ ሰዎች ነፃነት ካለፈ በኋላ ሲናገሩ በጣም ያሳዝናል። በጣም ልዩ ጸጋ ያለው ሰው ነው መሳይ። ከፍቶትም እንኳን ሰው ለማስደሰት ብዙ ዋጋ የሚከፍል ሰው ነው። ሰዎች ሲናገሩ በጣም ልቤ ነው የተነካው። መሳይ በጣም ሰው እንዲደሰትለት እሱ ያለውን ህመሙን ሁሉ እየቻለ ሁልጊዜ ስቆ የሚኖር ሰው ነው። ሰውን በመርዳት ደግሞ በጣም ከዚህ ከሙያውን ባሻገር የታወቀ ሰው ነው እና እኛ የምናውቀው ግን በጣም በዚህ ክፉ ጊዜ ሰው በረሃብ በችግር በሚሰቃይበት ጊዜም እንኳን እንደው ፈገግ እንዲል የሚያደርግ ወንድማችን ነው። በእውነት አተነዋል። ኢትዮጵያ አተዋለች። ሌላ ምን ይባላል እንግዲህ። መጽናናት ለቤተሰቦቹ ይሁን ከማለት ውጭ ምንም አንልም። ግን በጣም እኔም በግሌ ያሳዝኖኛል በእውነት መሳይ። አዎ ገለታው ብዙ ተብሏል እንዳልከው ነው። በሶሻል ሚዲያው ህፃን አዋቂው ምንድነው የትውልድ ልዩነት እንኳን ሳይፈጥር በሶስት ትውልድ ውስጥ በአያት እንደዚሁ በአባትና በልጅ በሶስቱም ትውልዶች ውስጥ በኩል ስሜት ሀዘኑ የተገለጸለት ታላቅ የጥበብ ሰው ነው። በቅርበት የምናውቀው ባይሆን እንኳን በጥበብ በርቀት በደንብ ስራዎቹን ስንከታተል ነው የቆየ ነው። እኔ በግሌ የሚያስቁ ጉዳዮች ከራቁኝ ሰንብተዋል። ያው ኢትዮጵያ ውስጥ ባለው አጠቃላይ ሁኔታ እንደው ለመሳቅም ሆነ ፈገግ ለማለትም የሚያስችሉ ጉዳዮችን በጣም እየደረቁ የመጣበት ጥበብ እየነጠፈ የመጣበት ኮሜዲያንም ስራቸውን ትተው በሌላ ተለያዩ ዘርፎች ውስጥ የተሰማሩበት ነው። ምክንያቱም ያለው ሁኔታ በጣም ጭጋጋማ ነው። ኢትዮጵያውያን ስሜታቸው የተነካበት ሁኔታ ነው። በዚህ መሃል ውስጥ ግን የሚያስቀኝ ቢኖር ነፃነት ወርቅነህ ነው። እውነት ለመናገር የቤተሰብ ጨዋታ የሚባል ኢቢኤስ ላይ የሚያስተላልፋቸው ፕሮግራሞች እንደው ዝም ብሎ ቀልድ ብቻም አይደሉ፣ ቁም ነገርም አለበት እዛው የሚፈጥረው ነገር። ተስፋዬ ካሳን በደንብ የምታውቀው ከሆነ እንዲህ አይነት ተስጦ ያለው ነው። ተስፋዬ ካሳ እዛው ይፈጥራል፣ እዛው በሚታየው ነገር መቀለድ የሚችል ሰው ነው። ነፃነት እንዲህ አይነት ተስጦ ያለው ሰው ነው። መሳቅ ሳትፈልግ የሚያስቅ ሰው ነው። እንግዲህ የቀረቡት ሰዎች የሚጽፉትን የሚናገሩትን ተመልክተናል። መቼም ሳር ቅጠሉ ነው ስለሱ እየጻፈ ያለው። የሚናገሩት ነገር በሙሉ ሀዘን የሚባል ነገር ሰው ፊት ላይ ማየት አይፈልግም። ችግር ማየት አይፈልግም። ቶሎ ብሎ በቀልድ መቀየር የሚችል ከሆነ በገንዘብ መርዳት። እንዲህ አይነት በእውነት ትልቅ ስብዕና ያለው ሰው እንዲህ በጠዋቱ በጊዜ መታጣቱ በጣም የሚያሳዝን ነው። በድጋሚ ለሶስት ልጆቹ መቼም ልጆቹ እዚህ አሜሪካን ያሉት ለባለቤቱ ከባድ ሀዘን ላይ ነው ያሉት። መጽናናትን እንመኛለን። ለጓደኞቹ አንዳንድ ጓደኞቹ ረጅም ዓመታት አብረውት የዘለቁ ናቸው። ከማንም በላይ ሀዘን ሰብሯቸዋል። ነፃነትን ማጣት እንደ ማንኛውም ሰው የሚቀበሉት አልሆነላቸውም። ለነሱም ጭምር መጽናናትን እንመኛለን። በአጠቃላይ ለጥበብ ቤተሰብ በሙሉ ይህንን የመሰለ ታላቅ የጥበብ ሰው ከጎን ሲጎድል የሚፈጠረውን ክፍተት በግልጽ የሚታወቅ ነውና ያንን የተሰማችሁ በሙሉ መጽናናትን እንዲሰጣችሁ በዚህ አጋጣሚ መልካም ምኞታችንን እንገልጻለን። ከዚህ በላይ ማለት የምንችለው ያለ አይመስለኝም ገለታው። አዎ ይሄንን ነው ማለት የምንችለው መሳይ። ያሳዝናል። እንደነዚህ አይነት ሰዎች መቼም ጌጥ ናቸው በማህበረሰብ ውስጥ። በተለይ እንደዚህ ህብረተሰብን የሚያዝናኑ ሰዎች በቀላሉ አይገኙም። ለዛው አሁን የዚህ ወንድም ለዛው ዝም ብለህ በቀላሉ የምታገኘው ሰው አይደለም። በሰው ልብ ውስጥ ነው የሚቆየው፣ ልቦናችን ውስጥ። አሁን ታስታውሳለህ ወንድማችን አለ ያለባቸው የሞተ ጊዜ አለባቸው ታስታውሳለህ አይደለም? እሱ የሞተ ጊዜ ብዙዎቻችን ተሰብረን ነበር። በጣም ስናድግ ትዝ ይለኛል የነበረን ሜሞሪ እና እንደነዚህ አይነት ሰዎች ትልቅ ዋጋ አላቸው በህብረተሰቡ ውስጥ እና ተጎድተናል ማለት ነው እንደ ሀገር። እንዳልከው ግን ለሁሉም መጽናናት ይሁን። ይሄን ነው ማለት የምንችለው።
ገለታው እንግዲህ በዚህ ሰሞን ከሰማናቸው ትልቅ ክስተቶች አንዱ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ሁኔታ ነው። ለብዙዎቻችን ስንጠብቀው የነበረ ይሄ ቀን መቼ ነው እውን የሚሆነው ብለን እንዲሁ በጭንቀትም በተስፋም በጉጉትም ስንጠብቀው የነበረ ክስተት ነው። ጥር 9 ቀን 2018 ዓመተ ምህረት በዕለተ ቅዳሜ ከፋኖ መንደር የተበሰረው እነዛ የፋኖ ታጋዮች እነዛ በተለያዩ አውዱ ውስጥ ሆነው በተለያዩ አስተሳሰብ ውስጥ ሆነው አንድ የፋኖ መጠሪያ ይዘው ነገር ግን በአካይድና በተለያዩ መንገዶች ተለያይተው ጥይት እስከ መተኳኮስ እስከ መገዳደል የደረሱ የፋኖ ኃይሎች ያ ሁሉ አብቅቶ ያ ሁሉ ነገር ተጠናቆ ምዕራፉ ተዘግቶ ዛሬ አንድ የአማራ ፋኖ ድርጅት አምጠው ወልደዋል። እጅግ የሚያኮራ ነው። በዚህ ጉዳይ ላይ ብዙ ነገሮችን ብለናል። አንተ እንግዲህ አስተያየት ስላልሰጠበት አንተን ላስቀድምና ከዛ በኋላ የመጡ የተለያዩ ክስተቶች አሉ። ስለሱ መረጃ እንሰጣለን፣ አስተያየትም እናቀርባለን። እኔ በመጀመሪያ መሳይ ያው የአማራ ህዝብ ትግል እንግዲህ ከታች ወደ ላይ ነው፣ ህብረተሰብ የፈጠረው ትግል ነው ሲባል ብዙ አደረጃጀቶች ይፈጥራል ማለት ነው። ይሄን በተግባር ያየነው ነው። የተለያዩ አደረጃጀቶች ወደ 100 የሚጠጉ አደረጃጀቶች ተፈጥረው እንግዲህ ያ ሄዶ እድገቱን ጠብቆ አንድ ድርጅት በሂደት መወለድ አለበት ቶሎ መወለድ አለበት የሚል ከፍተኛ ድምጽ ነበረ እና ምት በስቶ ጉጉት በስቶ በአማራ ህዝብ ዘንድም በኢትዮጵያውያንም ዘንድም ብዙ የኢትዮጵያ ወንድም እህቶቻችን ይጠይቃሉ። እንዴት ነው ለምንድን ነው ፋኖ ተጠናክሮ መጥቶ ከኛ ጋራ ወደኛ ጥሪ ያደርግም ወይ የሚሉ አሉ ኢትዮጵያውያንና ሲጠበቅ የነበረው መጨረሻ ላይ ይሄ ፍሬ በመታየቱ እኔ በጣም ደስ ብሎኛል። ሁሉንም እንኳን ደስ አላችሁ ማለት እወዳለሁ። መሳይም ያንተንም ድካም አውቃለሁኝ። ሆነስትሊ ስፒኪንግ ከዚህ ከሚዲያውን ባሻገር ይሄ ተቋም ይፈጠር ዘንድ ብዙ ስትጥር ነበረ። እንዳንተ ሌሎችም በጣም ብዙ ዋጋ የከፈሉ ሰዎች አሉ፣ ግፊት በማድረግ ማለት ነው። አንተ በቀጥታ ከአመራሮቹ ጋር ግንኙነት ስላለህ ብዬ ነው ያነሳው። ሌሎችም እንደዚሁ መከራቸውን ሲያዩ የነበሩ እዚህ ሀገርም ሲሰበሰቡ የነበሩ ደብዳቤ ይጽፋሉ፣ ኮሚቴ ይፈጠራል እና በጣም ተቸግሮ ነበር ዲያስፖራው እና ያ ጊዜ አልፎ አሁን ይሄንን ዜና በመስማታችን እንደ ኢትዮጵያዊነታችን ኮርተናል። በእውነት በጣም ነው ደስ ያለኝ። እንግዲህ ከዚህ በኋላ ይሄ ተቋም መሳሪያ ነው አይደለም። እንግዲህ ድርጅት የሚባለው ድርጅት ኢንስትሩመንት ነው፣ መሳሪያ ነው። አንድ ትልቅ ዓላማ አለ፣ ትልቅ ግብ አለ። ይሄንን ግብ ለመፈጸም የሚያስችል መሳሪያ ነው እና ይሄንን መሳሪያ በአግባቡ ተጠቅሞ ፍኖተ ካርታውን አዘጋጅቶ የፖለቲካ ርዕዮትን በደንብ አርቅቆ አሳምሮ ይሄንን ትግል በአጭር ጊዜ ውስጥ ለድል ማብቃት ደግሞ ትልቁ ሁለተኛው ምዕራፍ ነው የሚሆነው ማለት ነው። የመጀመሪያው ምዕራፍ በእውነት በድል ተጠናቋልና እጅግ በጣም ነው ደስ ያለኝ መሳይ ታሪክ ስሰማ። ገለታው እንግዲህ ተቋም ነው እንዳልከው፣ ተቋም መውለድ በጣም ከባድ ነው። አንዴ መሰረቱ ከተጣለ ከዛ በኋላ ስራዎቹ ብዙም የሚከብዱ አይደሉም። ያው ብዙም የሚከብዱ አይደለም ሲባል አልጋ ባልጋ ይሆናል ማለት አይደለም። ግን ተቋምን መሰረትን የመጣል ያህል ከባድ ነገር የለም። ያንን መሰረት ጥለዋል፣ ተመስርቷል። ፋኖ ችግር የለም ማለት አይደለም። ችግሮች አሉ፣ አሁንም ችግሮች ይመጣሉ። ይህንን ተከትሎ ከውስጥም ከውጭም የደነገጡ በዓላማው የማያምኑ ሲገቡም የነበራቸው የተለየ ተልዕኮ ያላቸው አሁንም ችግር ሆኖ መምጣታቸው አይቀርም። ዋናው ነገር መሰረቱ የተጣለበት ሁኔታ እንዴት ነው የሚጸናው የሚለው ላይ አሁን ይህንን ያመጡ አካላት በደንብ አስበውበት የሰሩት እንደሆነ በቅርበት እረዳለሁ። ያ እንደሚሆንም አምናለሁ። ነገር ግን ምንድነው አሁን ከዚህ ተቋም የምንጠብቀው? ምን መደረግ አለበት? እንግዲህ አንዱኑ ተባለ አንድ የሆኑበት ሁኔታ ምንድነው? ተባበሩ ወይ ተሰባበሩ በሚለው ብቻ ግፊት አይደለም፣ ስለሚያስፈልግም ጭምር ነው። የአማራ ህዝብ አንድ ካልሆነ ለአገዛዞች እድሜ መቀጠል ትልቅ ሚና ነው የሚኖረው። ያንን ነው ከምንም በላይ ከሚሳኤልም በላይ ከድሮንም በላይ የአማራ ህዝብ የሚያስፈልገው የአማራ ፋኖ የሚያስፈልገው አንድነት የሚባለው መሳሪያ ነው። ያ እጁ ገብቷል፣ ታጥቆታል። ከዚህ በኋላ ብዙ ስራ ያስፈልጋል። ግን ጥንቃቄውንም አጠቃላይ ሁኔታውንም ተረድተው ምክንያቱም ተስፋ ያደረገው የአማራ ህዝብ ብቻ አይደለም፣ በፋኖ ትግል የኢትዮጵያ ህዝብ ጭምር ነው። ትናንትና ይሄ ከተበሰረ በኋላ ጥር 9 ቀን ማለት ነው ደስታቸውን የሚገልጹት በአማራ ክልል ብቻ ያሉ ኢትዮጵያውያን አይደሉም፣ በየቦታው ነው። ለኛ የሚደርሰን የስልክ መልእክት እንዲሁ ሲከታተለው ነው የነበረው።
ከፍተኛ ቁጥር ያለው ከተለያዩ የኢትዮጵያ አቅጣጫዎች ደስታቸውን የገለጹት ቀላል የሚባል አይደለም። ስለዚህ ትልቅ ኃላፊነት ተሸክመዋልና የፋኖ አመራሮች ዝም ብለው እንደው ወንዝ ዳር በተገኘው ሁኔታ ብቻ የሚጣሉና የሚለያዩ እንዳይሆኑ ከወዲሁ ጥንቃቄ አድርገው እንደሚሄዱ ተስፋ እናደርጋለን። ግን ምን ይጠበቃል ነው ገለታው? ምንስ ማለት ነው እንዲህ አይነቱ አንድነት መምጣቱ? የመጀመሪያው ነገር አሁን ይሄ አንድነት የመጣው በህዝብ ግፊት ነው። የህዝብ ግፊት የትግሉ ደረጃ ራሱ ትግሉ ደረጃውን ጠብቆ እየጋለ ሲመጣ የቦይሊንግ ፖይንቱ የግድ አንድ ድርጅት የሚወለድበት ምዕራፍን ፈጥሯል። ስለዚህ በመካከል እነዚህ አሰናካይ የሆኑ ወይም ደግሞ ከትግሉ ጋር መሄድ የማይችሉ የሚያስመስሉ ምናምንን ሁሉ እያገለለ እያንገዋለለ መጥቶ መጨረሻ ላይ ይሄ ድርጅት እንዲወለድ ሆኗል። ግን እንዳልከው አሁን ትልቅ ነገር እንግዲህ ምንድነው ከዚህ ድርጅት የሚጠበቀው? አንደኛ ይሄ የፋኖ እንቅስቃሴ ያለውን ህዝባዊ መሰረት ስናይ፣ ሰፊ ህዝባዊ መሰረት ስናይ በምስራቅ አፍሪካ ላይ በተለይ የአፍሪካ ቀንድ በምንለው ላይ አንድ ራሱን የቻለ የኃይል ማዕከል እንደሆነ ራሱን ማወቅ ያለበት ይመስለኛል። መሳይ ካለው የህዝብ ድጋፍ የተነሳ የህዝብ ድጋፍ ትልቅ መሰረት ነው ለፖለቲካ እና የፖለቲካ ጥያቄው የለውጥ ጥያቄው በአጠቃላይ በምስራቅ አፍሪካ ላይ አሁን ባለው ሁኔታ አንድ የፓወር ሴንተር እንደሆነ ራሱን በደንብ በዚህ ልዕልና በዚህ ከፍታ ላይ ማየት ይኖርበታል የሚል ነገር አለኝ። ሁለተኛው ከዚህ በኋላ የሚኖረው ትላልቅ ነገር ግዙፍ ስራ ምንድነው? አንዱ ይሄ ተቋም የፖለቲካ ጥያቄን አርቲኩሌት የማድረግ ነገር ነው መሳይ። ይሄ በጣም ትልቅ የቤት ስራቸው ይመስለኛል። ትልቅ የቤት ስራቸው ነው። አንዳንድ ጊዜ ከመፈክር ያለፈ በትግል ጊዜ በተለይ ወታደራዊ እንቅስቃሴ ጊዜ የሚያግዙ የመፈክሮች ሊኖሩ ይችላሉ እና ሳይመረመሩ ግን በኋላ ባዶ ሊሆኑ ይችላሉ እና ግን የፖለቲካ ክፍሉ በደንብ ይሄንን የፋኖን ፍኖተ ካርታ ሊያረቀው ይገባል። ጥያቄው ምንድነው? የአማራ ጥያቄ፣ የኢትዮጵያ ጥያቄ ምንድነው? ፊውቸሩስ ምንድነው? የትግሉ አቅጣጫ ምንድነው? የሚለው ላይ ሰፊ የሆነ ጥናት ሰፊ የሆነ ሮድማፕ ማዘጋጀትን ይጠይቃቸዋል መሳይ። ያ አሁን የተጀመረው የፖለቲካ ድል ሰስቴን የሚያደርገው እሱ ስለሆነ ወደም የሚወስደው እሱ ስለሆነ ይሄን ማርቀቅ ኢትዮጵያን በሚመለከት ጥሪን አሊያንስን በሚመለከት የአማራ ጥያቄን አርቲኩሌት በማድረግ ረገድ ሰፊ ስራ መስራት መቻል ይኖርባቸዋል። አንዱ ያ ነው። ሁለተኛው ወታደራዊ እንቅስቃሴውን በአግባቡ መምራት ነው መሳይ። እንግዲህ ከዚህ በኋላ ወታደራዊ እንቅስቃሴው የፖለቲካ ካፒታል አግኝቷል፣ ታጥቋል። ስለዚህ ይሄንን ወታደራዊ እንቅስቃሴ በአጭር ጊዜ ውስጥ ግቡን እንዲመታ ለማድረግ ስትራቴጂዎችን ነድፈው ጥሩ አሁን ጀነራል ተፈራም አመራር ይሄንን ቦታ በመያዛቸው በጣም ደስ ያለኝ ነው። ብስለት ያለበት ስራ እንደተሰራ አይቻለሁኝ። ሲሰጡት የስልጣን ክፍፍልም መግለጫቸውንም ሳይና ስለዚህ ወታደራዊ እንቅስቃሴውንም ወለድል የማብቃት ስራ ከዛሬ ጀምሮ ይጠብቃቸዋል ማለት ነው። በዚህ ሁኔታ ውስጥ የአማራ ህዝብ እንዳይቆይ ከዚህ በኋላ የኢትዮጵያን አላያንስም ጥሪ ደግሞ በቅርቡ እንዲመጣ፣ ምክንያቱም ይሄ የጋራው ቤታችን አካባቢ ብዙ ጊዜ ያልነው መሳይ ፋኖ አንድ ድርጅት ፈጥሮ እንደው ሀገር ለመመስረት አይደለም፣ ወይም ደግሞ አማራን ነፃ አውጥቶ ባህር ዳርን ይዞ ቁጭ የሚልበት አውድ የለም ኢትዮጵያ ውስጥ። ዋናው ችግር ያለው 4 ኪሎ የሁላችን እንደውም በመግለጫቸው ላይ አንድ ጥሩ ቋንቋ ተጠቅመዋል መሳይ። ምንድነው አንድ ሹልቀንድ ያለው ነው ያሉት። ያንንም እየወጋ የሚለው ነገር እኮ በደንብ ነው የገለጹት። ያልወጋው ሰው ኦሮሞን ይወጋዋል። ጥሩ አገላለጽ ነው። የአፍሪካው ቀንድ ሹልቀንድን ያሉት አብይ አህመድን ሲገልጸው መግለጫው ላይ። በጣም ጥሩ ነው። መቼም የተነካ ሰው እኮ ቃል ይወጣዋል እና ገብቷቸዋል። በጣም ስለተነኩ ገብቷቸዋል እና ያ ነው ያ ሁሉንም የሚገጭ ስለሆነ እነዚህ የተገጩ ኃይሎች መተባበር አለባቸው። ለዚህ ደግሞ ፋኖ ድርሻው ሰፊ ነውና አንዴ ነው። ሌሎች ደግሞ ኃይሎች በኦሮሚያ ውስጥ ያሉ፣ በትግራይ ውስጥ ያሉ፣ ደቡብ ውስጥ ያሉ የፋኖን ፈለግ መከተል አለባቸው። እንደዚህ ተበጣጠሰ ትግል ያለበት አካባቢ ማለት ነው። እየተሰባሰቡ እነሱም ለድርድርም ለመተባበርም እንዲመቹ ራሳቸው እንዲመቹ አድርገው መቅረብ ያለባቸው ይመስለኛል እና በአጠቃላይ የፖለቲካ ስራ አለበት፣ ትልቅ የፖለቲካ ስራ። አንዳንድ ጊዜ ድርጅቶች ይመጡና መሳይ የህዝብ ጥያቄ ያልሆነውን የህዝብ ጥያቄ አድርገው ይመጣሉ፣ ወይም ደግሞ ሳያጠሉት ይመጡ አርቲኩሌት ሳይደረግ ጥያቄ ይመጣል።
እነዚህ ችግሮች መቀረፍ አለባቸው። በኢትዮጵያ ፖለቲካ ውስጥ የታዩት እነዚህ ናቸው። በኢሃፓ ጊዜ የታየው ችግር የጥያቄ ችግር ነው። የፖለቲካ ጥያቄ አርቲኩሌት የማድረግ ችግር ነው። በደርግ እንደዛ ነው። አሁን ኢትዮጵያ ትቅደም አለ ደርግ ጊዜ ማን ይከተል ነገር ኢህአዴግ መጣ። የብሔር ብሔረሰብና ህዝቦች ምናምን ብሎ እነሱ ናቸው ቤት የሚሰሩት አለ። እሺ ብሔር የምትለው አማራ፣ ትግሬ ምናምን ነው። ብሔረሰብና ህዝብ እነማን ናቸው ሲባል ከስንት ዓመት በኋላ ፌዴሬሽን ምክር ቤት መቀመጫ የላቸው። እነማን ናቸው? የት ነው የሰፈሩት? እሺ ቆይ ሲሰፈር አሁን ብሔረሰብ የሚባል የሰፈራል ወይ በኢትዮጵያ ውስጥ ተብሎ ሲፈልግ የለም። ታዲያ ለምን ሶስት አድርጋቸው አስቀመጣቸዋቸው? እንደዚህ አይነት በጣም ከባድ ስህተት ይፈጸማል እና ጥያቄውን የፖለቲካ ጥያቄውን በደንብ በማብላላት ረገድ አማካሪም ይዘው አድቫይዘሪ ግሩፕ ነገር ይዘው የፖለቲካ ስራው መስራት ያለባቸው ይመስለኛል። መሳይ ገለታው ጥሩ ሐሳብ ነው። እንግዲህ ይህን ሁሉ አስበው ብዙ ነገር መርምረው ብዙ ነገር ፈትሸው ከራሳቸው ስህተትና ከራሳቸው ጥንካሬ ብዙ ትምህርቶችን ወስደው ይህንን ተቋም እንደመሰረቱ ምንም ጥርጥር የለውም። እንዳልከው ክፍተቶች እንዳይፈጠሩ በተለይም ደግሞ ትልቅ አደራ ስለተሸከሙ ይሄ አደራ በተለያዩ ምክንያቶች እንዳይጨናገፍ ከማንም በላይ ኃላፊነት አለባቸው። አንድ ግለሰብ አይደሉም። እያንዳንዳቸው ራሳቸውን በከፍታ ላይ ማስቀመጥ አለባቸው። በኢትዮጵያ ደረጃ ብቻ ሳይሆን ምስራቅ አፍሪካ ላይ ሁነኛ ኃይል ሆኖ እየወጣ ነው ፋኖ። እውነት ለመናገር ይህንን ለማጋነን አይደለም። አሁን በአሁኑ ሰዓት በተሻለ ዝግጁነት፣ በተሻለ ጥንካሬ፣ በተሻለ ተልዕኮ ጠንካራ ተቋም የፋኖ ተቋም ነው። የአብይ አህመድ ሰራዊትም አይደለም። የአብይ አህመድ ሰራዊት ቅጥረኛ ሆኗል። ለተባበሩት አረብ ኤሚሬትስ ያደረ የአብይን ዙፋን ለማስጠበቅ የተመሰረተና የሚንቀሳቀስ ተቋም ነው። ኢትዮጵያ የሚጠብቅ ኢትዮጵያን የሚያድን አይደለም። ስለዚህ ፋኖ ከዛ የተሻገረ ዓላማና ራዕይ ሰንቆ መነሳት አለበት። እንደዛም እያደረጉ እንዳለ በመግለጫቸውም በደንብ ነው የጠቀሱትና ኃላፊነታቸውም ከምንም በላይ ኃላፊነታቸውና ከፊት የሚጠብቃቸውን ነገር ከተረዱ አክብደውና በደንብ አድርገው አግዝፈው ካዩት ለራሳቸውም ለአእምሮም ለስነ ልቦናም ብቁ የሆነ ዝግጅት አድርገው የሚገቡበት እንደሚሆን ይታመናል። ያንን ነው የምንጠብቀው። በተረፈ የሚጎነትል አይጠፋም። አሁንም ከወዲሁ ያው አንድነት ሲመጣ ሚንጫጫ ብዙ ነው። አገዛዙ መንደር ብቻ አይደለም። ከወዲሁ እየተንጠባጠቡ የወረዱ ቅርብ ወራጆች እነዚህ አሁንም በተወሰነ ደረጃ የመጣውን አንድነት ለማጠልሸትና የተለያየ ስያሜ የተለያየ የማናጋትና የመበጥበት ስራ መስራታቸው አይቀርም። በተለይ በዚህ በማህበራዊ ሚዲያ በተስፋፋበት ዘመን ብዙ ነገሮችን ልናይ እንችላለን። በኤአይ ቪዲዮ በተለያዩ ድምጽ በማስመሰል አገዛዙም እንደዚሁ በሚቆጣጠራቸው የቴሌኮሙኒኬሽን መሳሪያዎች አማካኝነት አንዳንድ ነገሮችን ወደፊት ሊያመጡ ይችላሉ። ያንንም በደንብ ነቅቶ በመጠበቅ የመጣውን አንድነት የመጣውን ተቋም ማጽናት ይገባል። በዚህ አንጻር ብዙ አማካሪዎች እንዳሏቸው ከግራ ከቀኝም ብዙ ነገር በነገራችን ላይ እነዚህ ፊት ለፊት የሚታዩት ብቻ አይደሉም። በመላው ዓለም ይህን ትግል በተለያየ ድጋፍ በተለያየ መልኩ አብሮ የቆመ ኢትዮጵያውያን ቁጥር የትየለሌ ነው። ብቻቸውን አይደሉም። ስለዚህ የሙያም ሆነ የተለያዩ ድጋፍ ከፈለጉ ወይም ደግሞ ያስፈልጋቸዋል ያንንም የሚሰጡ በርካታ ኢትዮጵያውያን ተዘጋጅተው እየጠበቁ ነው ያሉትና እኔ ከዚህ በኋላ ወደ ኋላ የሚመለስ ነገር የለም። በቃ ዋና የሚጠበቀው ነገር ተደርጓል። አሁን ወገብን ጠበቅ አድርጎ ይሄን አገዛዝ ብዙ ዕድሜ የለውም። እውነት ለመናገር አስክሬን ነው ይዘን የምንዞረው ብለዋል ብዙዎቹ የፋኖ አመራሮች። አማራ ክልል ላይ ብልጽግና የሚባል አስክሬን እጃችን ላይ ወድቋል። መቅበር አቅቶን ተሰቃየን ያሉት ይሄው እንግዲህ አንድነታችሁ መጥቷል። ይህንን አስክሬን ወስዳችሁ ቅበሩት ነው። ሌላ ከዚህ በላይ የሚባል ነገር የለም። ከዚህ በተረፈ ደስታቸውን የገለጹ ኢትዮጵያውያን ስናስተናግር ነው የቆየ ነው። በተለያዩ አካባቢዎች ባህር ዳር ላይ የዛን ሁለት ምሽት የርችት ተኩስ ነው የተተኮሰው። በተለያዩ የሰሜን ሸዋ አካባቢ በጎጃምም እንደዚሁ አደባባይ ወጥተው ሁሉ ደስታቸውን የገለጹ እንዳሉ ነው በቪዲዮ ጭምር ተደግፎ የመጣው መረጃ የሚያሳየው። ከዚህ ባሻገር የተለያዩ ድርጅቶችን በመላው ዓለም የሚገኙ የደስታ መግለጫ አስተላልፈዋል። ከአማራ ዲያስፖራ ግሎባል ፎረምም እንደዚሁ መግለጫ ተሰጥቷል። የደስታ መግለጫ ነው። ይሄ ጊዜ እንዲመጣ ላደረጉ ግለሰቦችና የተለያዩ ተቋማት ምስጋና የቀረበበትን መግለጫ እንደዚሁ ደርሶናል። ሌላው ከዓለም አቀፍ የአማራ ህብረት ግሎባል አማራ ኮአሊሽን ከተሰኘው እንደዚሁ ስብስብም የደስታ መግለጫ መውጣቱን የተከታተልኩት እንደዚሁ መግለጫውንም ለኛ ልከውልናል። ደስታቸውን የገለጹት የብዙዎች ጥረት ውጤት መሆኑን በመጥቀስ ምስጋናና የደስታ መግለጫ ያስተላለፉበትን ነው እንደዚሁ ያደረሱን።
አሁን ብዙ አማሮች ስታነጋግራቸው ምንድነው የሚሉት የአማራ ህዝብ ለድል የሚያበቃው ነገሮች ሁሉ ከባቢው ተመቻችተዋል። ህዝባዊ ድጋፍ ነው አለው በሰፊው ራሱ ትግሉ የተፈጠረው ከታች ነው። የሚያስፈልገውን አቅርቦት አቅርቧል። ህዝቡ ውጭ ሀገር ያለውም ሀገር ቤትም ያለው ሁሉም አቅርቧል። የጎደለው ነገር አንድ ነው። እሱ ምንድነው? አንድ የተባበረ ሊደርሺፕ ነው የተቸገር ነው። በእርግጥ እውነት ነው ትግሉ ከታች ስለመጣ ዝም ብሎ ባንድ ጊዜ እንደው ከፍተኛ ተቋም መውለድ ያስቸግራል። ግን ያም ሆኖ ደግሞ እየዘገየ መጣ። በዚህ መካከል የአማራ ልጆች ሳይማሩ ቀሩ። ወጣቶች ትምህርት አይማሩም፣ ህፃናት ትምህርት ቤት አይሄዱም። ማህበራዊ አገልግሎት ተቋርጧል፣ ንግድ ተቋርጧል። ስለዚህ የአማራ ህዝብ እስካቹ እየተቀበረ ነው ያለው የሚለው ነገር የብዙ ኢትዮጵያውያን የብዙ አካባቢ ተወላጆች አማሮች ሐሳብ ሆኖ ነበር መሳይ። ስለዚህ በዚህ መካከል እንግዲህ አንድ ትልቅ ችግር ተፈታ፣ ተቋሙ ተወልዷል ሲባል እንዴት ደስ አይላቸውም? እንዴት ደስ አይልም? አንድ ምዕራፍ እኮ ተጠቃለለ ማለት ነው። ውጭ ሀገር ያለውም እኮ ትግሉን ለማገዝ ሲነሳ በየትኛው ቋት ነው ምልከው? እንዴት አድርጌ ነው ፋኖን ማግዘው ሲል እኮ ቻናል አያገኝም እኮ በቃ በየትኛው መንገድ ማአት ብትስጣሽ አደረጃጀቶች ናቸው ያሉት የትኛው ጋር ላግዝ የሚለው ነገር በጣም ያስቸግረዋል። አሁን ሁሉ ነገር መስመር ስለያዘ የውጭ አደረጃጀቱንም ፋኖ አሁን መስመር ስለሚያስይዘው ይሄ ተቋም እርዳታዎችም ድጋፎችም በዚህ መስመር ያልፋሉ የሚለው ነገር በራሱ ሪሶርስን ለማሰባሰብ የሚያስፈልገውን ሪሶርስ ለማሰባሰብ ብዙ ችግር ነው የፈታው። ከዚህ የተነሳ ነው የብዙ ሰው ደስታ ብዬ የማስበው። ልክ ትግሉ ያሸነፉ ያህል ነው በጣም ብዙ ሰው የተሰማው። አይ ሆፕ ይሄ ነገር እንግዲህ ፍሬ አፍርቶ በቅርቡ መሳይ ከሌሎች ኢትዮጵያውያን ወንድም እህቶቻችን ጋር ሆነው ሁሌ የምንናፍቀው ነገር መሳይ በጣም የምንናፍቀው ነገር አሊያንስ ነገር ተፈጥሮ እንደው ኢትዮጵያ ቢነጋላት በእውነት እንደው ብያስባለሁ። አሁን በዚህ እንደው እንዲህ ሆኖ መቀጠል አይቻልም እኮ መሳይ። ኢኮኖሚ ጉዳይ ስናየው፣ ኑሮውን ጉዳይ ስናየው፣ ህብረተሰቡን ብሶት ስናየው ሊበቃ ይገባልና እነዚህ የተደራጁ ኃይሎች ሁሉ ልክ እንደ ፋኖ በሌላም አካባቢ ያሉት የተጠናከሩ ወደ አንድነት መምጣት ይኖርባቸዋል። ገለታው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ ከየአቅጣጫው የሚመጡ መልእክቶችን በተለይም ደግሞ የንቅናቄው አመራሮች ከህዝቡ ምን ይጠብቃሉ? ያው በመግለጫቸው የጠቀሱት አለ፣ ለተለያዩ የህብረተሰብ ክፍሎች ያስተላለፉት መልእክት አለ፣ ለዓለም አቀፉ ማህበረሰብ እንደዚሁ የተናገሩት አለ። ያንን አስመልክቶ ሰፋ ያለ ቃለ መጠይቅ እንደሚሰጡ ቃል ገብተዋል። እሱን እንከታተላለን። በጣም ወሳኝ ነው። ጥንቃቄ ይደረግ የሚለውን ነገር በተመለከተ ከተለያዩ ወገኖች ጋር እንደዚሁ ስንወያይ የነበረውን ሁኔታ በጣም የሚያስታውሱት ነው። ብዙ ውጣ ወረዶች እንዳለፉ ያንን ግን ወደ ግብና ውጤት ለመቀየር አሁንም ጠንክሮ መስራት እንደሚገባ በተለይም ደግሞ ከትርክት አንጻር ይሄ መረጃ ከማቀበል ከተለያዩ እንቅስቃሴዎች አንጻር አሁን ድርጅት መልክ ስለያዘ ዝም ብሎ የተበታተነና የተበጣጠሰ የመልእክት ወይም ደግሞ ትርክት መኖር የለበትም። ከአንድ ቋት የሚወጣ መሆን ይገባዋል። ለዚህም ለዛም መግለጫ የሚሰጡ ለዚህም ለዛም መረጃ የሚያሸልቁ ሰዎችን ወዲያውኑ ወደ ሀዲዱ ወደ ሰልፉ ማስገባት የተቋሙ ተቀዳሚ ተግባር መሆን አለበት። አገዛዙ በግራ በቀኝም መቦጥቦጡ አይቀርም። በዚህም በዛም የሆኑ ነገሮችን ማድረጉ አይቀርም። ለዛ ነገሮችን ዝግ አድርጎ አንድ ወጥ የሆነ አመራር ማዕከላዊነቱን የጠበቀ አሰራር ሊከናወን ይገባል። ወታደራዊ ትግል ነው። ወታደራዊ ትግል ላይ ብዙ ጥንቃቄዎች የሚያስፈልጉ እንደሆነ ይታመናል። የሚታገሉትና ባላንጣቸው የአብይ አህመድ አገዛዝ ነው። ምንም ይሉኝታ የሌለው ኢትዮጵያን ለማጥፋት እስከ መጨረሻው ለመሄድ ምሎ የተገዘተ ይህንንም በአደባባይ የሚናገር በጣም ጨካኝ አረመኔ አገዛዝ ጋር ነው የሚዋጉት። በጣም ትልቅ ኃላፊነትና ትልቅ አደራ ተሸክመው በጥንቃቄ ይህንን ማድረግ ይገባቸዋል። እና አንዳንድ የጥንቃቄ ነገሮች በተለይም አሁን እንደሰማነው ከሆነ ሁሉም ነገር በአንድ ድርጅት ነው የሚከናወነው። የህዝብ ግንኙነቱም በአንድ ድርጅት ነው። ከዚህ በኋላ በዚህም በዛም በግራ በቀኝም እየወጡ መግለጫ መስጠት አይኖርም። በዚህም በዛም የሚደረግ ወታደራዊ ትእዛዝ ስምሪት አይኖርም። ከአንድ ቋት ነው የሚመጣው። ይሄ ነው እንግዲህ የድርጅቱ ዋና ተልእኮና የተመሰረተበትም ዓላማ። እስቲ ገለታው በዚህ አንጻር ምን ማለት ይቻላል?
እንግዲህ ድርጅት ያስፈልገው ይሄ እነዚህ ችግሮች ለመቀነስ ነው። የተወካይ ብዛት፣ መግለጫ ሰጪ ብዛት፣ የአማራ ፋኖ የትግል አይዲዮሎጂ ይሄ ነው ይልሃል አንዱ እንዳልከው፣ ሌላው ደግሞ ይሄ ነው ያለው ይልሃል። አንዳንዱ ደግሞ የፋኖን ትግል ማጠልሸት የሚፈልገው አንዱን ይቀማና ወስዶ አማራ ፋኖ እንደዚህ ያለ ብሎ ይላል። እና ይሄ ሁሉ መታረም አለበት። የፐብሊክ ሪሌሽን አለ። ከዚህ በኋላ የፐብሊክ ሪሌሽኑ ወይም ህዝብ ግንኙነቱ የድርጅቱን አቋም እየወጣ አርቲኩሌት እያደረገ ያቀርባል። ያዛ ባሻገር ግን ፋኖ አሁን በተለይ አሁን ትግሉን እንትን ሲያረቀው በተለይ አንዳንድ የቸኩ ቃላቶች አሉ መሳይ፣ እነዚህ ብሔራዊ ብሔርተኝነት ወዘተርፈ የሚባል አባባል እሱ ያረጀ ነው አንደኛ። ሁለተኛ የአማራ ህዝብስ ጥያቄ አሁን አገር ስጡኝ አይደለም፣ ወይም ደግሞ የራሴ ክልል ፍጠሩልኝና በዛ ክልል ላይ አማራ የሆነ ሰው ያስተዳድረኝ፣ ሌላን ሰው ነቅሼ ላውጣ ከክልሉም አይደለም። እንደዚህ አይነት ጥያቄ የለውም አማራ። እንደውም ከክልሉ ውጪ ያሉ በማንነታቸው የተጠቁ ነው አንዱ የአማራ ህዝብ ጥያቄ። ስለዚህ እነዚህን ጥያቄዎች የማጥራት ስራ መሰራት አለበት ፋኖ ላይ የሚለው ነገር በጣም ዋና ጉዳይ አንከር ይመስለኛል ወደፊቱ። አሁን በተለይ ይሄ ፖሊሲ ጥናት ምርምር እስክንድር ጎበዝ ነው በዚህ ነገር ላይ፣ እሱ ያን ቦታ እንደያዘ ስላየሁኝ ነው። እንደዚህ አድርገው ጥሩ ሮድማፕ ያመጣሉ ብዬ አስባለሁ። ግን ጥንቃቄው ከሁሉም በላይ ትልቁ ጥንቃቄ እንግዲህ አንድ ድርጅት ሲሆን ደግሞ ያው እንግዲህ የተለያዩ ዲስአድቫንቴጅስ የምንላቸው አሉ አይደለም፣ ከትግል ስለሆነ እና ይህንን ተቋም ለመምታት እነዚህን ከፍተኛ አመራሮችን የሆነ ነገር ለማድረግ መንግስት የማይሰራው ነገር አይኖርም። ስለዚህ ዙሪያውን በእውነት የብረት አጥር ሆነው ህዝቡም ሊጠብቃቸው ይገባል። እነሱም ጥንቁቅ ሆነው ይህን ክፉ ጊዜ ያልፈው የአማራን ህዝብ ትግል ጫፍ የማድረስ ኃላፊነት አለባቸው። እንግዲህ ውጭ ሀገርም ያለው አሁን ጥሩ መስመር ይዞለታል ትግሉ። ከዚህ በኋላ ቅሌን ጨርቄን ያለ አይመስለኝም። አማራ ፋኖን ትግል ደግፎ ለድል መብቃት ነው። እንግዲህ እዛ አንድነት ከመጣ ውጭ ያለው አንድነት የማይመጣበት ምንም ምክንያት የለም። ሁልጊዜ ሰበብ ምክንያቱ እዛ እኮ ስለተለያዩ ነው፣ እዚህም የተለያዩ ድርጅቶች እየተፈጠሩ ያሉት የሚል ነው። አሁን ሰበብ ምክንያት የለም፣ እዛ አንድ ሆኗል። እዚህ አንድ ማይሆኑበት ምንም ምክንያት የለም። እዚህም ሰብሰብ ብላችሁ ዲፕሎማሲውን፣ የገንዘብ አስተዋጽኦን፣ ሁሉም ነገር በአንድ መልክ እንዲይዝ፣ ምክንያቱም ሰው ለየድርጅቱ እጁን እየዘረጋ አቅምም እያጠረው ነውና አሁን ሰብሰብ ብላችሁ ጉልበት አጠራቅማችሁ ፋይናንሱንም ዲፕሎማሲውንም በአንድ ወጥ በሆነ ተቋም ውስጥ ማስኬድ የሚቻልበት እድል መጥቷልና ያንን እንድታደርጉ እንግዲህ በውጪ የሚገኙ ዳያስፖራዎች ኢትዮጵያውያን የአማራ ተወላጆች ይህንን አሰላለፍ ከዚህ ከመጣው ድርጅት ጋር ማድረግ ይገባቸዋል ማለት ነው። ገለታው እንግዲህ ይህን ተከትሎ በተለያየ መልኩ የመጣ አንዳንድ ክስተቶች አሉ። በተለይ የክልሉ ባነው የአገዛዙ ታጣቂዎች ከሚሊሻ ጀምሮ አድማ በታኝ ራሱ መደበኛው የመከላከያ ሰራዊትም ትጥቅ እየፈታ ወደ ፋኖ የሚመጣበት ወደ ተለያዩ አቅጣጫዎች የሚጠፋበት ሁኔታ እየጨመረ ነው የመጣው። ከዚህ በተጨማሪም ፋኖች የጥምቀት በዓልን የከተራ በዓልን አስመልክተው የተናጠል ተኩስ ቢያደርጉም አገዛዙ ግን ያው በየቦታው ትንኮሳ በየቦታው ጥቃት እየፈጸመ በመሆኑ በመልሶ ማጥቃት ውጊያዎች ሲደረጉ ነበር። በፋኖ አነሳሽነት የተደረጉ ውጊያዎች አይደሉም ባለፉት 2 ቀናት የተካሄዱት። አገዛዙ ራሱ ጥቃት ሲፈጽም በመልሶ ማጥቃት የተደረጉ አውደ ውጊያዎች እንዳሉ ነው የሰማነው። በዚህም በርካታ እንደተለመደው የተማረኩ የእጅ የሰጡ እንደዚሁም የተደመሰሱ የአገዛዙ ሰራዊት አባላት እንዳሉ በመሳሪያ ረገድ እንደዚሁ ከፍተኛ ቁጥር ያለው መሳሪያ መማረኩን ነው የተረዳ ነው። ሌላው ትልቁ ክስተትና በጣም አስገራሚ የሆነው በሌሎች ሚዲያዎች በቢቢሲ ሳይቀር ሰፊ ሽፋን የተሰጠው አገዛዙ የገዛ ታጣቂዎችን በድሮን መጨፍጨፉ ነው። ሰሞኑን በተደጋጋሚ እየተከናወነ ነው። ባለፈው እኛ ዜናውን ለመጀመሪያ ጊዜ ያወጣ ነው በአንከር ሚዲያ በኩል ነው። በዋግምራ ሰሜን ወሎ ዋግምራ አካባቢ ከደቡብ ከጎንደር ጋር በሚዋሰነው አንድ ቦታ ላይ እንደዚሁ ለስብሰባ የተቀመጡ የአብይ አህመድ ያው ያገዛዙ ሚሊሻ ሰራዊት አባላት በአብይ አህመድ ድሮን ተጨፍጭፈዋል። በወቅቱኛ 105 ናቸው። ከዛ ውስጥ 65ቱ ሚሊሻዎች ናቸው፣ 40ዎቹ ደግሞ ንጹሃን ናቸው በሚል ነበር ዘገባውን እየሰራ ነው። ቢቢሲ በእርግጥ ቁጥሩን ወደ ታች አውርዶታል። አሁን ዛሬ በመጣው መረጃ ግን በአጠቃላይ በዛ አካባቢ በድሮን ጥቃት
የተገደሉ የሚሊሻ አባላትና የንጹሃን ዜጎች ቁጥር ከ200 በላይ እንደሚበልጥ ነው የሰማ ነው። ቁጥሩ በከፍተኛ ሁኔታ ጨምሯል። የአካባቢው የመንግስት ባለስልጣናት ሳይቀር በስህተት ነው ተብሎ የተገለጸውን መቀበል አልፈለጉም። በስህተት የሚል ምክንያት ነው የተሰጠው። ይህ እንዳለ ሆኖ ዛሬ ምናልባትም ይህንን ፕሮግራም ከማስተላለፋችን ከ5 ሰዓት በፊት በደቡብ ወሎ ተመሳሳይ የድሮን ጥቃት በሚሊሻ ሰራዊት ላይ ተፈጽሟል። በራሱ የገዛ ሚሊሻ ሰራዊቱ ላይ ወደ 30 የሚጠጉ የሚሊሻ ሰራዊት አባላት እንደተገደሉ ነው የሰማ ነው። ለምንድን ነው አብይ አህመድ በተከታታይ የአማራ ክልል ሚሊሻ ሰራዊት አባላት ላይ ጥቃት እየፈጸመ ያለው? የተለየ ተልዕኮ አለ ወይ? ስህተት የሚባል ነገር እየተነገረን ነው። ሌላው በዚሁ ጋር ተያይዘው ባለፈውም እንደዚሁ ጎጃም አካባቢ በማሰልጠኛ ውስጥ የነበሩ የመከላከያ ሰራዊት አባላት ላይ ጀማሪ የድሮን ባለሙያዎች በፈጸሙት ስህተት ተብሎ 130 የሚገመቱ የአብይ አህመድ ወታደሮች በገዛ በአብይ አህመድ ድሮን መገደላቸውን ሰምተናል። ምን ማለት ነው ገለታው? እንግዲህ ይህ አይነት ነገሩ ሰራዊቱን በከፍተኛ ቁጭት ውስጥና ብስጭት ውስጥ ከቶታል። በዚህም የተነሳ መሳሪያቸውን እንደያዙ እየተኮሱ ጭምር ወደ ፋኖ የገቡ በርካታ ሚሊሻ አባላት እንዳሉ ነው የሰማ ነው። ምን ማለት ይቻላል ገለታው? እኔ እንደው ስትናገር መሳይ መቼም የሚሊተሪ ባለሙያዎች ደግሞ የሚሉት ነገር ሊኖራቸው ይችላል። ግን የፈረሰ ስርዓት እኮ ነው። በቃ በጣም የፈረሰ ስርዓት ነው እና የተበላሸ ስርዓት ስለሆነ የሚወስደውን እርምጃ ያውቀዋል ወይ? ታርጌቱንስ ይመታል ወይ? ያውቀዋል ወይ? ማፕስ አለው ወይ? ይሄን የሚለው የሌላ የሚለው ሳለው ወይ? ይሄ ሰውዬ እኮ ከስረናል እኮ መሳይ እንዳቀር በጣም አሁን አዲስ አበባ ቁጭ እያለ እንደ አዲስ ዩኒቨርሲቲ አንዴ የሆነች አዳራሽ ውስጥ ገብቶ ፋይናንስ መርታ ይልሃል፣ የምናምን መርታ ይልሃል። በቃ እንደዚህ እያደረገ አለሁ ሲል ሰው ያለ ይመስለዋል እንጂ ሰውዬው የለም መሳይ የለም። አሁን የፋኖ መጠናከር ሌሎች ድርጅቶችም ተጠናክረው ትንሽ የሚገፉት ማዕከላዊ መንግስቱ በጣም ደካማ ነው እና እዙ ፈርሷል። ስለዚህ አንዳንድ ኃይላት የፈለጉትንም ሊያደርጉ የሚችሉበት ሁኔታም ሊኖር ይችላል። ጥላቻም ሊኖራቸው ይችላል። ለዚህ ነው አንድ ጊዜ ኦነግ ነው ስለ ምናምን ሲያወራ እያንዳንዳችሁ ብትፋቁ ብሎ እንደፈጣለው ዛሬ ምንድናችሁ ብሏል። እና ወይ እነዚህ ሚሊሻዎች ቢፋቁ ፋኖ ናቸው ሊሏቸው ይችላል እና ማጥቃት አለብን ብለውም ሊያጠቋቸው ይችላሉ፣ ሊሰልሏቸው ይችላሉ። ንግግሩ ላይ ስብስንትሩ ላይ ሲሰልሏቸው አብዛኛውን የእንዶች መሳሪያ ያላገኝ እንጂ ሄዳለሁ ሊልም ይችላል። ስለዚህ እዛ አካባቢ ያሉ ሚሊሻዎችም የወዳቸውን በወዳቸው ይዘው የሚቀበሉትን መሳሪያ ምናምንም ይዘው ጨዋታ ምንም ሳያበዙ ወደ ፋኖ ነው መጠቃለል ያለባቸው እንጂ ዝም ብለው ማለቅ የለባቸውም። የአማራ ፋኖ መቀላቀል ከባድ አይደለም። ብዙ ቆላ መውረድ፣ ብዙ ከባድ ሰርጥ ይባላል በእኛ ሀገር። እሱን መሻገር አያስፈልግም። በቀላሉ ፋኖን ማግኘት ስለሚቻል እናንተ አማራ ውስጥ ያላችሁ ሚሊሻዎች ተመልከቱ እየሰራ እንደሆነ ይሄ ሰውዬ ትንሽ ቅር የሚለውም ሰው እንኳን አይደለምና እጃቸውን ስጡ ነው ማለት የምንችለው። ግን ስርዓቱ ፈርሷል። ይሄ የድሮን ጥቃት ታርጌት የመታበት ጊዜ የለም። ሁሌ እንከታተላለን አይደለም? ታርጌቱን መጥቶ የፋኖን ሰራዊት በመግታት ረገድ ይሄን ሚና ተጫወተ የምትለው የለም። ሲቪሊያንስ ነው የሚጨፈጭፈው። ሄዶ ደግሞ መጨረሻ ላይ የሚሰለጥኑ የራስ ወታደሮች ናቸው የሚላቸውን ሚሊሻዎች ነው እየጨፈጨፈ ያለው። አንዳንዱ ደግሞ ዝም ብሎ ነው ሜዳ ላይ ነው ጥሎ የሚፈነዳው እና በኢኮኖሚም እያከሰረና ያለው በወታደራዊ ነጥብ ግን የለውም። እያመጣ ያለው ያስመዘገበው ያለው ነጥብ የለውም። እንደው ይሄንን ነው ማለት የምችለው መሳይ። ሚሊሻው እጁን መስጠት ነው ያለበት። የአማራ ክልል ያለው የመንግስት ታጣቂ ሚሊሻና አድማ በታኝ አሰላለፉን አስተካክሎ ወዴት እንደሚሄድ የወሰነ ነው የሚመስለው። በተለያየ መልኩ መረጃዎችንም እየተከታተልን ነው። ፋኖ አንድ ስላልሆነ ነው ወዴት እንሂድ? ፋኖ አንድ ቢሆን ወደ ፋኖ እንሄዳለን። አሁን የተለያየ አደረጃጀት ስላለ የተጠናከረም እንቅስቃሴ ስለሌለ የሚል ነገር ያነሱ ነበር። ሰበብ ምክንያት ነበራቸው። አሁን ያ ሰበብ ምክንያት የለም። ይኸው ፋኖ አንድ ሆኗል። አንድ ትልቅ ብሔራዊ ንቅናቄ ተመስርቷል። ስለዚህ ሰበብ መደርደር የለም። ከዚህ በኋላ እናቴ መቀነት አደናቀፈኝ ማለት የለም። ያው መሳሪያውም የተሰጠ ካለ ሁሉን ነገር ይዞ ወደ ፋኖ ትግል መቀላቀል ነውና እኔ ድሉ ተመቻችቷል። ከዚህ በኋላ በእርግጥ
የሚቀርብ ምክንያት አሳማኝ አይደለም። ያው ከስርዓቱ ጋር እስከ መጨረሻው እንሄዳለን ያሉ አሟሟታቸው እንኳን የማያምር ነው። አሟሟታቸው እንኳን ለወሬ እንዳይበቃ ተደርጎ በድሮን ነው የሚጨፈጨፉት። መጨረሻቸው ታሪክ እንደሌላቸው ተደርጎ ነው የሚያበቃው። ስለዚህ ይህንም በደንብ መረዳት ያለባቸው እንደሆነ ይታመናል። ገለታው ወደ ሚቀጥለው ርዕሰ ጉዳይ እሄዳለሁ። የወልቃይት ሰቲት ሁመራ ጉዳይ ነው። ይሄ ጉዳይ በተለይ የሁለት ድርጅቶች የውጭ ድርጅቶች ከአካባቢው እንዲወጡ የዞኑ አመራሮች ውሳኔ ላይ ከደረሱና ካስወጧቸው በኋላ ከዛም የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ቀጠናው በማምራት በተለይም የተፈናቀሉ ሰዎች እንዲመለሱ አጽንኦት ሰጥተው የቆዩበት የተወያዩበት አጋጣሚ ጉዳዩ የበለጠ እንዲነሳ አድርጓል። ከምንም በላይ ደግሞ የጌታቸው ረዳ መግለጫ ነው። የፌዴራል መንግስቱ የወልቃይት ሰቲት ሁመራ አስተዳደር እንዲፈርስ ወስኗል፣ ስለዚህ ይፈርሳል የሚል በሪፖርተር ጋዜጣ ላይ የወጣን አንድ ዘገባ ተከትሎ የወልቃይት አስተዳዳሪዎች ምላሽ ሰጥተውበታል። የተለያዩ የአማራ ብልጽግና ሰዎችም ሳይቀር በጉዳዩ ላይ ተቆጥተዋል። ለማንኛውም ጌታቸው ከየትም አላመጣም ያልተባለ ወይም ደግሞ ምንም ከመሬት ተነስቶ ነገር አይደለም ይሄንን አጀንዳ ያነሳው የሚያውቀው ነገር ስላለ ነው። ስለዚህ አብይ አህመድ ያንን አካባቢ ለማመስ አንድም እንደ ካርድ የሚጠቀምበት ቀጠና ነው። ምናልባት እስከ መጨረሻው ነገሩ እየገፋ ከመጣ ያንን አስተዳደር በማፍረስ ሊቆጣጠረው ይችላል። ለዋት እንኳን ባይሰጥ ራሱ በመቆጣጠር የተለየ አስተዳደር ከልሎ ከዛ ካለው ሀብትም ከተለያየም ነገር ዝርፊያ ውስጥ ከወዲሁ የገቡ ናቸው። የአብይ አህመድ ጀነራሎች እዛ አካባቢ ካለው ከሰሊጡም ከምኑም እየዘረፉ እንዳለ እንሰማለን። ስለዚህ ያንን አካባቢ ለመቆጣጠር በተለያየ መልኩ መጫወቻ ካርድ አድርጎ የሚጠቀምበት ቀጠና ነው። ለማንኛውም አሁን ፍጥጫው እየጠነከረ መጥቷል። በተለይ ጌታቸው ረዳ ቀጠናው ማነው አስተዳደሩ ይፈርሳል ካለ በኋላ ከወዲህ ወዲያ የሚወረወሩ ቃላቶችን እየሰማን ነው። የዞኑ አስተዳዳሪ አቶ ሸተ ደምለው የተናገረው ነገር አለ። እንኳን ሊፈርስ የምናጠናክረው አስተዳደር ነው ያለው፣ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲል ነው ምላሽ የሰጠው። በዚህም በዚያም ያው የቃላት ውርወራው ተጠናክሮ ቀጥሏል። ገለታው አይ ቲንክ አሁን በተለይ ፋኖ መጠበቅ ያለበት ነገር ይሄ ይመስለኛል መሳይ። አሁን የፋኖ አንድነት ከተጠናከረ ትግሉ ወደፊት መስመር ከያዘ እና ሞመንተሙን ከጨመረ አንዱ ሊፈነዳ የሚችለው በወልቃይት አካባቢ ግጭት መፍጠር ነው። እሱ ብዙ ጊዜ የተነሳ ነገር ነው። የጎንዮሽ ትርምስ መፈጠር አለበት። አስተዳደሩን አፈርሳለሁ በማለት የለም አታፈርስም ታፈርሳለህ፣ ከዛ ከህወሓት በኩል የተወሰነ ታጣቂ መጥቶ በዚህ ተኩስ መጥቶ ምናምን ይሄ የአማሮች ትኩረት የስርዓት ለውጥ ጥያቄ እንዲኮላሽ እንዲጨናገፍ ለማድረግ አንዱ እሱ ነው። በዛም በትግራይ አካባቢም ያለው ቁማር ብዙ ጊዜ አንስተነዋል። ስለዚህ አንዱ መጠበቅ ያለበት ለውጥ ይሄ ነው። እንዳልከው የፖለቲካ ቁማር ስለሆነ ወቅት እየጠበቁ እንዲፈነዳ የሚያደርጉት ነው። የተቀበረ ቦምብ ነው፣ ሆን ብለው ያስቀመጡት ነው። በመሰረቱ ይሄ የወልቃይት ጉዳይ ብቻውን ተነጥሎ የሚታይ አይደለም። ኢትዮጵያ ውስጥ ልክ እንደ ወልቃይት አይነት ጊዜ እየጠበቁ ብሔርን ከብሔር የሚያጋጩ ቦታዎች አሉ። የታወቀ ነው። የሞያሌ ጉዳይ አንስተናል ባለፈው። ድሬዳዋ አለ፣ በሶማሌና በኦሮሚያ በኩል ግጭት እንትናለ ቦታ አለ። በደቡብ በሁሉም አካባቢዎች ትናንሽ ቦታዎች አሉ። ስለዚህ የወልቃይት ጉዳይ ብቻውን ንጥል ብሎ መፍትሄ ሊያገኝ አይችልም። ኮንስቲቱሽናል በሆነ መንገድ የፌደራል ስርዓቱ አሬንጅ በፌደራል ስርዓቱ እንደገና ውቅር ውስጥ ሊፈታ የሚችል ነው። ስለዚህ ቀስ ብሎ ለመንግስት ለህዝብ የሚያስብ መንግስት ቢኖር ቀስ ብሎ በውይይት ይፈታል ተብሎ ወደ ውይይት ነው መሄድ የነበረበት፣ ግን አይደለም። መንግስት የአብይ አህመድ አካሄድ በተቻለ መጠን የአማራ ህዝብ ትግል ከፍ ሲል ሞቅ ሲል በዛ አካባቢ እንዲቆራቆስ ለማድረግ ፍላጎት አለውና ይሄንን ከስሌታቸው ውስጥ አታካዮች ባይረሱ ጥሩ ይመስለኛል። መሳይ ሊኖር ይችላል፣ ግጭት ሊፈጥሩ ይችላሉ፣ ለማፍረስ ሲሞክሩ ግጭት ሊፈጠር ይችላል እና ይሄንን ማሰብ በትግላቸው ውስጥ አንድ ስሌት በተለይ ፋኖ ስሌት ውስጥ ሊያስገባው የሚገባ ነገር ነው የሚመስለኝ። ግን በጣም ያሳዝናል። እንግዲህ ያንን ህዝብ እንደገና ሊያተራምሱት ይችላሉ። አሁን ይሄ አስተዳደር ጉዳይ ከመነካካት ይልቅ እሱም በምክክር መፍታት እየተቻለ ወይም ደግሞ በተወሰነ መንገድ አስተካክሎ አስተዳደሩን ማለት ነው ሳይፈርስ ሌላም ተጨማሪ ነገር ጨምሮ አደጋግፎ መሄድ እየተቻለ ይህንን ለማፍረስ በሚደረግ ጥረት የበለጠ ሌላ ተፈናቃይ ነው የሚጨምረው።
አሁን ያ ነው ያለውን ተፈናቃይ መመለስ አይደል ሌላ ተፈናቃይ እንዲጨመር ነው የሚደረገው ኃላፊነት የሚሰማው መንግስት አሁን በዚህ ሁኔታ ውስጥ ተፈናቃዮቹ እንዴት ይመለሳሉ ይሄ የጋለ ነገርስ ደግሞ በሀገራዊ ምክክር ውስጥ እንዴት ነው አሁን የሀገራዊ ምክክር ስር ይሄ አሁን ያለውን ሳይሆን ሐቀኛ የሆነ ብሔራዊ ምክክር ውስጥ እንዴት ነው እልባት የሚያገኘው እስከመቼ ነው ይሄንን ሁላችን አልምተን ልናተርፍበት የምንችለው ቦታ ላይ ስንቆራቆስ የምንኖረው የሚለው ነገር በምክክር ቀርቦ መፍትሄ የሚያገኝ ነበር ዞሮ እቺ የፖለቲካ ቁማር መጫወቻ ስለሆነች ጌታቸው በአንድ በኩል በተለይ ከትግራይ አካባቢ ያጣውን ድጋፍ ለማግኘት ተቆርቋሪ በመምሰል እዛ ከክልሉ ተባሯል እና ልናፈርሰው ነው ፌደራል መንግስቱን አማክሬ ልናፈርሰው ነው በሚል እዛ ድጋፍ ለማግኘት ጥረት እያደረገ ነው ያለውና ባለፈው ያነሳነው ነው እነዛ አራት ሰዎች በተለይ ቁማርተኞች ናቸው ወልቃይት ላይ ጌታቸው ደብረጽዮን አረጋ ከበደ አብይ አህመድ እና እንደ ኢትዮጵያ ህዝብ የአማራ ህዝብ የትግራይ ህዝብ ይሄንን ሁሉ ጊዜ ማሰብ አለበት የሚለው ነገር ማስተላለፍ ነው ምንችል የሚመስለኝ መሳይ እንግዲህ በዚህ የወልቃይት ጉዳይ እንዲሁ አንተ እንዳልከው ነው የተቀበረ ፈንጂ ነው አብይ አህመድ በፈለገ ጊዜ ሊያፈነዳው አስተካክሎ የቀበረው ፈንጂ እንደሆነ ይታወቃል ህወሓቶችም በቅጦ የተረዱት አይመስልም አሁንም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሽሬ ላይ የተናገሩት ነገር ምንም የሚጠቅም አይደለም በዚህ መልኩ ወልቃይትንስ ቢያገኙ የትግራይ ህዝብ ችግር ይፈታል ወይ ወልቃይት በትግራይ አስተዳደር ስር በመሆን የትግራይ ህዝብ ያልፍለታል ሁሉ ነገር መከራው ጭንቀቱ የመጣው ሁሉ ይቋጫል ማለት ነው አንድ መንጠልጣያ ነገር ብቸኛ እሱ ስለሆነ እሷኑ ያስጮሁ መከራውን ማራዘም እንጂ የተያዙት ምንድነው የሚያስፈልገው ከምንም በላይ የጋራ ጠላት ከምንም በላይ ሀገር ክልል አይደለም ትግራይ እንደ ሀገር በኢትዮጵያ ጥላ ስር ካልሆነ ምን ያህል ዋጋ እየከፈለ እንዳለ ራሳቸው የትግራይ ተወላጆች በግልጽ እያዩት ነው አዲስ አበባ ሀገራቸው የኢትዮጵያ የትኛው መዳረሻ መሬታቸው ግዛታቸው እንዳይሆን ያደረገ አስተዳደር ነው አዲስ አበባ ላይ የተቀመጠው ያንን መታገል ሲገባቸው አሁንም እዛው ወልቃይት እያሉ ነገሩን እያጦዙ መሄድን የፈለጉትና በዛም አካባቢ አጀንዳውን ለምን ማራገብ እንደፈለጉ በህወሓቶች አካባቢ ግራ የሚያጋባ ነው ከማከላዊ መንግስት ከአዲስ አበባ ስልጣኑን የተፈናቀለው ህወሓት ክልል ላይ ብቻ ተወስኘም ከዚህም ከዛም እየተጣላው የትግራይን ህዝብ መብት አስከብራለሁ የሚል በጣም የተወናበደ አካሄድ ነው የተያዘውና እዛ ላይም ችግር ያለ መሆኑን በደንብ በግልጽ እያየን እንገኛለንና ገለታው ከግራ ከቀኝም በደንብ የተረዱት አይመስልም እዛ ወልቃይት አካባቢ ያሉትም የዞኑ አስተዳዳሪዎች ብልጽግናን ተደግፈው የሚያመጡት ለውጥ የለም ብልጽግና ነው የዚህ ሁሉ መከራ ምንጭ እንግዲህ ብልጽግናን ይዘን ህወሓትን እንዋጋለን ይላሉ ምንድነው ብልጽግናን ይዘው ህወሓትን መዋጋት ይያሉ እኮ ነው ከተከዜማዶ ለምን አያስቡም ፋኖቹ ለምን እዚህ አማራ ክልል ላይ ጦርነት ይከፍታሉ ከተከዜማዶ ይያሉ ትግራይ ላይ ህወሓት ላይ ጦርነት እንዲከፍቱ የብልጽግና ሰዎች ግፊት ጫና ያደረጉ ነው ይሄ ከግራም ከቀኝም ያለው በለው ያዘው የሚባለው ግፊትን በደንብ ነክቶ መጠበቅ አለበት በተለይ የፋኖ ትግልን የተረዱ ሰዎች የፋኖ ትግልን የሚመሩ ሰዎች በዚህም በዛም ያሉ አካላት በህወሓትም ሆነ በብልጽግና ሰዎች ዘንድ እየተራገበ ያለውን እየተቀነቀነ ያለውን አጀንዳ በደንብ ተረድተው መስመራቸው ማስተካከል አለባቸው ገለታው ህወሓት አሁን እንትን አልቆበታል ቁማር አልቆበታል የሚለው ነገር የለውም አልቆበታል በሙሉ በኪሳራ ስላጠናቀቀው ትግራይ ውስጥ እንደው አለ አሁን ምርጫ ቦርድ ምንም የለም ብሎታል ብዙ ክፍልፍሉ ወጥቶ ተቃጥሏል ግን ያሉት እነ ደብረጽዮን ተሰብስበው አለን የሚሉት የወልቃይትን ጥያቄ በማንሳት ወልቃይት አካባቢ ምዕራብ ትግራይ ወደ ነበረበት መመለስ አለበት ምትል የፖለቲካ መጫወቻ ሷናት ያለች ብለው ነው የሚያምኑት የትግራይ ህዝብ ወጣቱ በተለይ አሁን ከመቼውም ጊዜ በላይ የተረዳ ይመስለኛል መሳይ የትግራይን ህዝብ የሚያክል ኢትዮጵያን የመሰረተ ህዝብ ኢትዮጵያን አሳጥቶ ቀበሌ አንተ ለቀበሌ እየተዋደኩልህ ነው ይለዋል ለአንድ አካባቢ ቀበሌ ወልቃይት ማለት ነው ሞያሌን አሳጥቶ ሌላውን ጎንደርን አሳጥቶ ጎጃምን አሳጥቶ አዲስ አበባን አሳጥቶ የትግራይ ህዝብ ባለፈው ያልነው ነው መሳይ ድንበሩ ሞያሌ ነው የሞተላት ሀገር ናት አታጥቡት በዚህ በሆነ ቁና በሆነች ሳህን ውስጥ አይደለም ያለው የትግራይ ህዝብ እና ወጣቱ ትውልድ ይሄንን
ተረድቷል እና የሚቀበላቸውም የለም እነዚህ ሰዎች በዚህ በአማራ ክልል በኩል ያለውም እንደዛው ነው አረጋ ከበደ አሁን ፋኖ ሲያጣድፈው አሁን ነገ ታይዋል አሁን እንደሚል እንግዲህ ወደ ባህር ዳር አካባቢ ከመጣ ያስተዳደሩ ይፈርሳል አይፈርስም በሚል እንደው ተነስተን በትግራይ ላይ ንዝመት ነው የሚለው እሱም አንድ ቁማር ተጫዋች ነው እዚህ ስለዚህ የአማራ ህዝብ የትግራይ ህዝብ እነዚህ ሁለት ህዝቦች በተለይ ሊናቁ ይገባል በዚህ ልንጋጭ አንችልም አይደለም የወልቃይት የኢትዮጵያ ሀገራችን የኛ ናት የሚል ዛለልና ላይ ከደረሱ ይሄ ቁማር ይከስራል እነዚህ ሰዎች ይከስራሉ ትግላችን ይራመዳል አለበለዛ በየቤታችን እንደዚህ ያሹን በዚሁ በችግር በመከራ ላይ እንቆያለን ለመተባበር ያግድ ያስፈልገናል መሳይ ግን ያልነው ነው አሁን ትልቁ ነገር የወልቃይት ጥያቄ ብቻውን በዚህ ሰዓት ሊመዘዝ አይችልም የሚል ፖለቲከኞችን ጥያቄ ማንሳት አለባቸው መሰለኝ ተመዞ ለብቻውን የለም እሱን የሚመስል ማአት ችግር ነው ያለው ኢትዮጵያ ውስጥ ብዙ ቦታ ነው ያለው ችግር ስለዚህ አጠቃላይ ሀገራዊ መፍትሄ ነው ሊመጣ የሚገባው የሚለው ፓርቲዎችም እንደዚህ አይነት መግለጫዎች ማውጣት ያለባቸው ይመስለኛል ገለታ ወደ ሌላው ርዕሰ ጉዳይ እንሄዳለን የፕሬዝዳንት ዶናልድ ትራምፕ ደብዳቤ እንደዚሁ ከሰሞኑ በስፋት ከተነሱ ጉዳዮች አንዱ ነው ፕሬዝዳንት ዶናልድ ትራምፕ ለግብፁ አቻቸው አልሲሲ የጻፉት ደብዳቤ ነው ግልባጩ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ለሱዳኑ መሪ አልቡርሃን እንደዚሁ በግልባጭ የተላከላቸው እንደሆነ ነው ያየነው ዋና መልእክቱ አሜሪካ ሁለቱና ሀገራት ውስጥ የተፈጠረውን በሁለቱ ሀገራት ማለት የተፈጠረውን ፍጥጫ ለማደራደርና ለመሸምገል ፍላጎት እንዳላት የሚገልጽ ነው ማንኛውም አካል በብቸኝነት ውሃውን መጠቀም ወይም ደግሞ መውሰድ የሚችል አይደለም የሚል ይዘት ያለው ነው እንግዲህ ጉዳዩ እንዴት ይታያል የሚል ነው አሜሪካ በዚህ የሽምግልና ስራ ውስጥ ስትገባ መጀመሪያው አይደለም ከአመታት በፊት የገዱ አንዳርጋቸው ውጭ ጉዳይ ሚኒስትር በነበሩ ጊዜ ይሄው ተመሳሳይ አጀንዳ እንደነበረ የአፍሪካን ችግር በአፍሪካ መፍታት ሲገባ ለምንድነው አትላንቲክ ውቅያኖስን ተሻግረን አሜሪካንን የምናማትረው የሚል የአፍሪካውያንም ቁጭት ነበረ እና አብይም በወቅቱ ጀብደኝነት ይሁን ያው ሀገራዊ ስሜት እንደማይሆን በግልጽ የሚታወቅ ጉዳይ ነው አብይ አህመድ ለኢትዮጵያ ሲል የሚያፈሰው አንዲት ብልቃጥ ደም እንደሌለ ይታወቃል ነገር ግን በወቅቱ መሸቀጫ የነበረው ኢትዮጵያዊ ስሜት ኢትዮጵያዊ አባባልና ትርክት ስለነበረ እሷን ለማቀጣጠልና እሷን ለመጠቀም በሚል ነው ያንን አጀንዳ ተቀብሎ ያስተናገደው በወቅቱ ዋጋ ከፍሎበታል በርግጥ አሁን ደግሞ እንዲህ አይነት አጣብቂኝ ውስጥ ገብቷል ብዙ ነገሮች በከሰረበት ብዙ ችግሮች አብይ ደጃፍ ላይ በተቆለሉበት በዚህ ወቅት ላይ ፕሬዝዳንት ትራምፕ እንዲህ አይነት ነገር ይዘው መጥተዋል እስቲ ደብዳቤው ምንድነው አብይ አህመድ እስካሁን ይፋዊ የሆነ ምላሽ ተሰጣ አይመስለኝም ምናልባት ካለ ከተከታተልክ ትነግረኛለህ ግን በጣም አጣብቂኝ ውስጥ ነው የተገባው ግብጽ ለግብጽ የሚያደላው የአሜሪካ ዲፕሎማሲ ለግብጽ የሚያደላው የአሜሪካ ብሔራዊ ጥቅም ምናልባትም ኢትዮጵያ ምን ልታገኝ ትችላለች አብይ አህመድስ ምን እርምጃ ሊወስድ ይችላል ተቀብሎ አሜን ብሎ በአሜሪካ አደራዳሪነት የቀረበውን ግብዣ እዛ ሂደት ውስጥ ይገባል ወይስ እንደያኔው አሻፈረኝ ይላል እስቲ ገለታው ምን ማለት ትችላለህ እንደው መጨረሻ ላይ ካነሳው አብይ አህመድ ስልጣኑን የሚያቆይለት ነገር ከመጣ ማንኛውንም ፊርማ ለመፈረም ወደ ኋላ ይላል በያላስብም ማንኛውም ነገር ውስጥ ይገባል ኢትዮጵያን ብሔራዊ ጥቅም አሳልፎ በመስጠት እንደ አብይ አህመድ የሚታማ የለም ደብዳቤው በጣም አስገራሚ ነው መሳይ እንደዚህ ስታየው ስታንዳርድም ያለው አይመስልም እዚህ ምንድነው ዓለም አቀፍ ደብዳቤዎች አሉ አይደለም እንደዛ ስታንዳርድ በተለይ ግልባጩን በኋላ እንመጣበታለን ስናይ ሲሲቪ ካርቦን ኮፒ አይደለም የሚባለው እሱን ስናይ ነው ግን ይዘቱ በጣም አስገርሞኛል አንዳንድ ኢትዮጵያ የመጀመሪያው አንቀጽ ያያት እንደሆነ ምስጋና ነው ፕሬዝዳንት ትራምፕ ለአልሲሲ ምስጋና ነው የሚያቀርቡት እና በተለይ ደግሞ ታሪካዊ የሆነው ግንኙነታቸውን በሚመለከት እንደምናውቀው ኢትዮጵያውያን አንድ ግልጽ መሆን ያለበት ግብጽና አሜሪካ ታሪካዊ ግንኙነት አላቸው እንግዲህ በ1920ዎቹ አይደለም ግብጽ ነፃ ያወጣችው ከዛ በኋላ ከቅኝ ግዛት ማለት ነው ከዛ በኋላ የጥሩ ግንኙነት ነበራት አሜሪካ አላት ይሄ ግንኙነት የተመሰረተው አራት ጉዳዮች አካባቢ ላይ ነው ይባላል አንደኛው እንደ ለዘብተኛ ናት ግብጽ
እዛ አረብ ሀገር ውስጥ ለዘብተኛ ተክለሰውነት አላትና ይሄ ለዘብተኝነት የመጣው አንድም የኮፕቲክ እንትኑ አነስተኛ ነው፣ ቁጥራቸው አነስተኛ ነው የኮፕቲክ ክርስቲያኖች ግን ተጽዕኖ አላቸው ይባላል። በጣም አክራሪ የሆነ ስብዕና እንዳይኖራት እንደ ሀገር ማለት ነው ኢጅፕት አንድ ተጽዕኖ ፈጥሯል ይባላል እና በተከታታይ የመጡ መሪዎችም ለዘብተኝነት ያሳያሉና ይሄ ለዘብተኛ ባህሪዋ በተለይ ዛ ሚድል ኢስት በመካከለኛው ምስራቅ ላይ ከሌላው አረብ ሀገራት ጋራ ለሚኖራት ግንኙነት እንደ ብሪጅ ሆናለች፣ እንደ ድልድይ ሆናለች። በተለይ በእስራኤል በሐማስ እና እስራኤል እና የአረቡ ዓለም ግጭት ሲፈጥር ግብጽ ናት የሚጠቀሙባት እና ይሄ በዚህ ከፍተኛ ግንኙነት የነበራት ሀገር ናት ያላት ሀገር ናት እስካሁን አንዱ እሱ ነው። ሁለተኛ የስዊዝ ካናልን በተመለከተም እንደዚሁ አሜሪካ በጣም ተጠቀምበት አካባቢ ነው። ትላልቅ ጦር ጀቶች የያዙ መርከቦች ሳይቀር የሚያልፍበት ነው እና ከዛ አንፃርም ግንኙነት አላት። ከፍተኛ የንግድ ግንኙነትም አላት። ጸረ ሽብር ላይ አብረው ይሰራሉ እና እንግዲህ ምን ሆነ ይሄ ግንኙነት ያላት ሀገር በመሃል በ2011 አካባቢ አይደለም ያ እንትን የመጣው የዚህ አረብ ስፕሪንግ የሚባለው ሲመጣ እንደምታስታውሰው የዚህ የሙስሊም ብራዘርሁድ ተነስቶ ነበር ግብጽ ውስጥ እና በዛ ጊዜ ትንሽ የማፈንገጥ ነገር አሳይታለች ግብጽ እና ትንሽ አክራሪነት የማሳየት ነገር ነበር። ብዙ አልቆየም፣ ወዲያው ባመቱ ነው የወረደ መፈንቅለ መንግስት የመጣው። ግን በዛ ጊዜ ከአሜሪካ ጋራ ትንሽ የሻከረ ግንኙነት ተፈጥሮ ነበር። በዛ ጊዜ መለስ ዜናዊ ደግሞ እዛ ምንድነው አልሸባብን ዋጋለው ብለው ወደ ሶማሊያም ደግሞ ቀደም ብለው የሄዱበት ጊዜ ነበረ። በዛ ወቅት ነው ይሄ ግድብ የተገነባው። እንግዲህ አሜሪካ ምንድነው የምትጫወተው የሚለውን ነገር ለማሳየት ነው ያመጣሁት። መሳይ የአባይ ግድብ እንዲገነባ ድጋፍ ሰጣ ነበር አሜሪካ። እንደውም ፕሬዚደንት ትራምፕ ባለፈው ገንዘብ ሁሉ አዋተናል አላሉ? እኛ ያልሰማነው ታሪክ ነው። ደግሞ የኛ ገንዘብ አለበት አሉ፣ ደግፈናል አሉና እንዲገነባ ደግፋለች ማለት ነው እና ተገነባ። ከዛ በኋላ እንግዲህ ከግብጽ ጋር ያለው ግንኙነት እንደገና ተመልሶ እየመጣ ያ የድሮ ማለት ነው። ይሄ በመካከል ያለው ለዘብተኝነት እና የመጀመሪያው ምዕራፍ ላይ ምንድነው የሚሉት በሐማስ እና በእስራኤል መካከል ያለውን የተኩስ አቁም ስምምነት ስለለዘቡ ስላሉ እጅግ እናመሰግናለን ካሉ በኋላ እንግዲህ ያ ተክለሰውነቷ ግብጽ እየተመለሰ ሲመጣ ምን አሜሪካ ምን እያደረገች ነው ማለት ነው። እንግዲህ ያንን ግድብ ደግሞ እዚህ የአባይን ግድብ እንደገና ከፍተኛ ኢንተረስት እዛ ላይ ግብጽ ስላላት ያንን እንደመጫወቻ አድርጋ ልትጠቀምበት ስትፈልግ እናያለን እና ፕሬዚደንት ትራምፕ እንግዲህ በመጀመሪያ ምስጋና ካደረጉ በኋላ ለውለታሽ መልስ ማለት ያህል እኮ ይሄንን ስላደረግሽልን ግብጽ ለውለታሽ መልስ በኢትዮጵያ በኩል ያለውን ይሄንን የግድቡን ጉዳይ እኔ መካከል ገብቼ ሚዲዬሽን ስራ ሰራለሁ እና ታስቢ አይነት ነገር ነው መሳይ እና ይሄ ነው የገረመኝ እኔ ለግብጽ እንደዚህ ለውለታሽ ምላሽ ለዋልሽልኝ ውለታ እኔ ደግሞ ይሄንን ግድቡን ጉዳይ እንደገና ጉዳይ አድርጌ ይዤዋለሁ ነው። እንደውም ደብዳቤው የሚለው አሁን በጣም መጀመሪያ ላይ ነው ጉዳይ ከፍተኛ ጉዳይ አድርጌዋለሁ ነው የሚለው። ፕሬዚዳንት ትራምፕ እንደዛ ይላሉ ነው የሚለው እና ያ ጉዳይ እንግዲህ የራሱ ኢምፕሊኬሽን አለው ማለት ነው። ግብጽ መለስ ስትልና አሜሪካ ለምትፈልገው ጉዳይ ታዛዥ ስትሆን ይሄ ወደዚህ ዘወርትልና ይሄንን አባይ ግድብ እንደማስያዣ ልታረጋው ነው ማለት ነው። ግብጽ ስታኮርፍ ደግሞ ምን ታረጋለች ማለት ነው አሜሪካ? ከግብጽ ጋር ያላት ግንኙነት ጥሩ ካልሆነ ወደ ኢትዮጵያ ትመጣለች ማለት ነው አሜሪካ። ኢትዮጵያ መጣ ደግሞ ይሄንን ግድብ ማስፈራሪያ ልታረጋው ነውና ይሄንን አይ ቲንክ ኢትዮጵያውያን መረዳት ያለብን ይመስለኛል። ሁለተኛው አንተ ተጨምርበታለህ ሲሲው ነው ይልቅ በጣም ትልቅ ፖለቲካል ኢምፕሊኬሽን ያለው ይሄኛ ነው። ከዚቶ በላይ ይሄ ምንድነው ካርቦን ኮፒው ያደረጉት እንግዲህ ካርቦን ኮፒ የሚባለው ነገር ሁሉ ሰው ያውቀዋል። አንደኛው የኢንፎርሜሽን ነው፣ መረጃ ለመስጠት ነው፣ ውሳኔ ነው። ይሄ ተወስኗል፣ ስለዚህ ማወቅ ያለባችሁ ወቁ እንደማለት ነው። ሁለተኛው ደግሞ ውሳኔ የሚሰጡ አካላት ውሳኔ እንዲሰጡበትም ለማድረግ ሊሆን ይችላል፣ የተለያዩ ዘርፎች የሚመለከታቸው ማለት ነው። እና በምን ሂሳብ ነው ሲሲ የተደረጉት? በተለይ ሁለቱ የዩኤኢ እና ሳውዲ አረቢያ ማለት ባለፈው ጊዜ ታስታውስ እንደሆነ መሳይ እንደዚህ አንስተን ስናወራ
እነዚህ ሁለት አካላት ዩኤኢ እና ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ በአካባቢው በዛ ቀጠና በጣም እየተፋከቱ ነው ያሉት። ኢራን እንደምታውቀው በብዙ ውጥረት ውስጥ ነው ያለችው። ከአሜሪካ ጋር ተጋጭታለች። ኢኮኖሚያ እየደቀቀ ነው። የምትፈልገውን ያህል ዘይት መሸጥ አትችልም እና እሷ ብዙ ውጥረት ላይ ነው ያለችው። እነዚህ ሁለት ሀገራት ግን እያደጉ ነው ያሉት። ግንኙነታቸው ዓለም አቀፍ ግንኙነታቸው ጥሩ ስለሆነና ኢነርጂ አላቸው። ስለዚህ አካባቢውን ለመቆጣጠር ይፈልጋሉ። በአካባቢው ላይ የበላይ ለመሆን ይፈልጋሉና በዚህ ምክንያት የአረብን ስፕሪንግ አፍርሰዋል። የአረብ ስፕሪንግ አሁን የመን ውስጥ እንዳይሰራ፣ ሊቢያ ውስጥ እንዳይሰራ፣ ሱዳን ውስጥ እንዳይሰራ አድርገዋል። አሁን ይህንን ፓወራቸውን ስለሚያውቁ ነው ሲሲ የተደረጉት የሚል እምነት ነው ያለኝ። በጣም ያሳዝናል እኮ መሳይ። ደግነቱ እኮ ፕሬዚደንት ትራምፕ የዋህም ናቸው። ጽፈት ቤታቸውም የዋህ ነው። አልደበቀብንም። ይሄንን እኮ ውስጥ ታዋቂ ባደል በቀጥታ ሲሲ አድርገውልናልና እኛ የአባይ ተፋሰስ ሀገሮች አይደሉም እንግዲህ አይደለም። እነዚህ ሁለቱ በምን ሂሳብ ነው እነሱ ሲሲ የሚደረግላቸው ካርበን ካፕ የሚደረግላቸው የሚለው ነገር እኮ እንዴት ነው አይወያዩም ብለው እንዴት ገመቱን? ራሱ ዋይት ሃውስ እንዴት ገመተን የሚለው ነገር ይገርመኛል በጣም። እና ዞሮ በፖለቲካ ሂሳባችን ውስጥ አሉ ማለት ነው በአባይ ግድብ። የሚያስገርም ነገር እኮ ምናልባት ገለታው ከቀጠናው ካለው አጠቃላይ የኃይል አሰላለፍ ጋር በተያዘ ሁለቱ ሀገራት የገቡበት ፍጥጫና ያን ያው አባይን ግድብ ብቻ ለንጠለ የምታየው አይደለም። ይሄ የቀይ ባህርም ጉዳይ አጠቃላይ ጂኦፖለቲካውም ሁኔታ በጋራ ባንድ ላይ አንዱን ነጥለ የምታየው አይደለም። ተያያዥ ስለሆነ ከዛም አንጻሪው ለማንኛውም ጥሩ ነጥብ ነው ያነሳው። ግን የጉዳዩ ባለቤት ኢትዮጵያ ናት። እንግዲህ ግራና ቀኝ ከሆነ ግብጽና ኢትዮጵያ ናቸው። ለሁለቱ ሀገራት መሪዎች ደብዳቤ እኩል መጻፍ ሲገባው ለግብጽ በዋና ባለቤትነት ተጽፎ ለኢትዮጵያ መሪ በግልባጭ የሚላክበት ለምንድን ነው? ፕሬዝዳንቱ ለምንድን ነው ኢትዮጵያ እንግዲህ ሁለት ሀገራትን የጠቀሱት በሁለታችሁ መሃል ነው ያሉት። በሁለታችሁ መሃል ከተባለ ኢትዮጵያ በግልባጭ የሚደርስባት ምክንያቱ ምንድን ነው? እሱ ነው በጣም በቃ እነዚህ አስገራሚ ነገሮች ሲሲውም ራሱ ይገርማል። ኢትዮጵያን በግልባጭ የሚደርሳት ነገርም ተገቢ እኮ አይደለም፣ ትክክል አይደለም ወይ? ደብዳቤስ ምን መጻፍስ ያስፈልጋል? ይሄ ንብረት የኛና የግብጽ የአባይ ተፋሰስ ሀገሮች ጉዳይ ነው። ከዚህ ጋር ታኮ እንዴት ይሆናል? ታኮ ማለት እየታከከ ከዚህ ከምስጋና ጋር ታኮስ እንዴት ሊመጣ ይችላል? ደብዳቤው እኮ የመጀመሪያው ደብዳቤ እኮ ታንኪው ነው፣ ታንኪው ሌተር ነው አይደለም? በሐማስ እና በእስራኤል መካከል የነበረውን ውጥረት ስላረገባቸው አመሰግናለሁ ካሉ በኋላ እኮ ነው እንደገና ይሄንን ደግሞ ለዚህ ውለታ ይሄን አደርጋለሁ ማለት ያህል ነው። እና ተገቢ ያልሆነ ነገር ነው። እንደው አገሪቱ ምንድነው አይደለም ይሄንን ሰው ሀገር ሄዳ የሰው ፕሬዚደንት ያመጣች ሀገር እኮ ናት አሜሪካ። አሁን መሳይ የቬኔዙዌላን ፕሬዚደንት እኮ ያመጣች ሀገር እኮ ናት። ሀገሪቱ እኮ በሀገሪቱ ውስጥ እኮ እዚህ እኮ ህግ የተከበረበት ሀገር ነው። ዓለም አቀፍ እንትኗ ግን ግንኙነቷ እኮ ግን በጣም እኮ የተበላሸ እኮ ነው መሳይ። በጣም ያሳዝናል። እዚህ ሀገር ታውቀዋለህ። ለምሳሌ በተለይ እናንተ ያላችሁበት አካባቢ ያው ቨርጂኒያ አለ፣ ዋሽንግተን ዲሲ ማነው ደግሞ ሜሪላንድ እንደዚህ እና አሁን ለምሳሌ ከቨርጂኒያ አንድ ሰው ጥፋት አጥፍቶ በመኪና እየነዳ ሊሆን ይችላል። ጥፋት አጥፍቶ እንደው ፖሊስ እየተከተለው አምልጦ እኮ ዲሲ ቢገባ እኮ ያ ፖሊስ እኮ ዲሲ ውስጥ ገብቶ እኮ ሊይዘው አይችልም። አለ አይደለም? ይሄ ህግ ጁሪስዲክሽን የሚባል ነገር አለ አይደለም? ሄዶ ተከትሎ ያ ፖሊስ እዛ ዋሽንግተን ዲሲ የቨርጂኒያ ፖሊስ ዋሽንግተን ዲሲ ገብቶ ወንጀለኛ መያዝ አይችልም። እንደዚህ ነው እዚህ ህግ የሚከበረው። ነገር ግን ሄደው ሌላ ሀገር ሌላ መሪ ሲያመጡት ያለህና አሁን እየሆነ ያለው ዓለም አቀፍ ግንኙነቷ ማለት ነው የአሜሪካ ውጭ ግንኙነት በጣም የተተርማመሰ ነውና ይሄኛውም አሁን በዚህ ደረጃ ዝም ብላ ለግብጽ ልክ አባይ ግድብም የራሷም ያለ የሚመስል ያህል ነው ስታየው ደብዳቤውን ይዘትና ተገቢ ያልሆነ ደብዳቤ መታረም ያለበት ደብዳቤ ነው። ኢትዮጵያን ድምጻችን ልናሰማ እንችላለን። ግን ትልቁ ነገር የዚህ አሁን ያነሳው የሳውዲና የዩኤኢ ጉዳይ ያነሳው ነገር ነው መሳይ። ሁለቱ በጣም ተጽዕኖ ስላላቸው በፖለቲካ ስሌት ውስጥ ገብተዋል። አሁን ኢትዮጵያ ውስጥ የዩኤኢ እጅ በጣም ሰፊ ነው፣ በጣም ሰፊ ነው። የሳውዲ አረቢያ እጅ ግን ያን ያህል አይደለም። እኔ አሁን እስካሁንም ችግር ውስጥ ያልገባ ነው ለዛ ይመስላል መሳይ። አሁን የመን ውስጥ ሁለቱም እጆች ጠንካራ ስለሆኑ ተጋጭተዋል። ሱዳን ውስጥ አሁን እንደዛው ትርምስ ነው ያለው። አሁን ከሶማሊያና ከምንድነው የወጣች ነው ከሌላ ከማና አካባቢ ከየመን የወጣች ነው ያለችው።
ከዛ ባሻገር ግን እኛ ሀገር ውስጥ ያላቸው ሚና መታወቅ መቻል አለበት። ፖለቲከኞች ይሄንን በደንብ መተንተን አለባቸው። እነዚህ ሁለት ሀገራት እየበጠበጡ ነው ያሉት። እንግዲህ የዚህ የአሜሪካው ፕሬዝዳንት መሳይ ደብዳቤ ሳይ የተማርኩት ይሄንን ነው። ገለታው በነገራችን ላይ የግብፁ ፕሬዝዳንት አልሲሲ እና የሱዳኑ አልቡርሃን ለፕሬዝዳንት ትራምፕ ጥሪ አዎንታዊ መልስ በመስጠት ደስታቸውን የገለጹት በጣም እንቀበለዋለን የእርሶን የአሸማጋይነት የአደራዳሪነት ሚና ተቀበለናል ብለው ምላሽ ሰጥተዋል። እስካሁን ከአብይ አህመድ አገዛዝ በኩል የተባለ ነገር የለም። እንግዲህ ይሄን ፕሮግራም እስከሰራንበት ጊዜ ድረስ ምላሽ አልተሰጠም። በእርግጥም አሳፋሪ ነው። በግልባጭ እንዲያውቁት ነው። ሲሲ ማለት ካርበን ኮፒ ማለት እንዲያውቁት ነው እንጂ ሌላ ጉዳይ አይደለም። ስለዚህ ኢትዮጵያ ዋና የዚህ ጉዳይ ባለቤት ዋና ተዋናይ ሆና በግልባጭ እንድታውቅ የመደረጉ ሁኔታ በራሱ በጣም ጉዳዩ በደንብ ሊመረመርና ፕሬዝዳንት ትራምፕ ምን አስበው ነው ባለፈው ታስታውሳለህ ግድቡን ግብጽ በአውሮፕላን ልደበድብ ትችላለች ሁሉ ብለው የተናገሩበት ቀደም ሲልም አንተ እንዳልከው ለግድቡ ገንዘብ አሜሪካ ሰጥታለች ያሉበት ከግድቡ አንፃር የሆነ ሚና መጫወት የሚፈልጉ እንደሆነ ይታወቃል ፕሬዝዳንት ትራምፕ። ስለዚህ የኢትዮጵያ አቋም ምንድነው የሚለው ነገር እንዳለ ሆኖ አንዳንድ ወገኖች በተለይ ብልጽግና መንደር ያሉ ያው ለብልጽግና ፕሮፓጋንዳ ከፊት ተሰልፈው በተለያዩ የፖለቲካ መድረኮች ውስጥ እንደፈለጉ ሲተጣጣፉ የነበሩ ዛሬ ደግሞ ማለያቸውን ቀይረው ለብልጽግና የሚሰሩ አንዳንድ ሰዎች አብይ አህመድ ኢትዮጵያዊ ብሔርተኛ አድርገው ልክ ያኔ እሱ እንዳለው ከኢትዮጵያ ጥቅም ውጪ ዝንፍ ያለ ነገር ከመጣ አንገቴ ይቆረጣል እንጂ አሳልፌ አልሰጥም ብሎ የተናገረውን በማምጣት አሁንም ቢሆን አብይ አህመድ ለስልጣኑ ቢሆን ኖሮ አሳልፎ ይሰጥ ነበር የግድቡን ጉዳይ አሳልፎ እንዳልሰጠ አድርገው ሊነግሩን ይፈልጋሉ። የአባይ ግድብ ጉዳይ አብይ አህመድ ካይሮ ሄዶ የተፈራረመው ያው ሸጦታል ብሎ ጌታቸው ረዳ በተደጋጋሚ ይናገራል። ሸጦታል አልሸጦም ያ ቃላት አገላለጽ ነው። ነገር ግን አብይ አህመድ ሄዶ ግድቡ አቅሙ እንዲያንስ በብዙ መንገድ ከተነሳበት ግድቡ መጀመሪያ ከነበረው ዲዛይን በጣም በወረደ ሁኔታ እንዲሰራ ያደረገው አብይ አህመድ ነው። እጅ ሰጥቷል። ያ ነገር አይገለጽም። ለማንኛውም አሁንም ኢትዮጵያዊ ብሔርተኛ ስለሆነ ከኢትዮጵያ ጥቅም ውጪ ዝንፍ ስለማይል እንጂ ቢፈልግ ኖሮ እኮ ሻዕቢያንም እነፋኖንም ሁሉንም አደብ የሚያስገዛ ስምምነት ተፈራርሞ አባይን አሳልፎ ይሰጥ ነበር ብለው አብይን ልክ ለኢትዮጵያ እንደቆመ ከዚህ ውጪ ለነ ትራምፕም ሆነ ለሌሎቹ ፊት የማይሰጥ ምንም አይነት ከኢትዮጵያ ጥቅም ውጪ እርምጃ እንደማይወስድ አድርገው ሊነግሩን ይፈልጋሉ። ኢትዮጵያዊ ሊያስመስሉት ይፈልጋሉ። ኢትዮጵያዊ ነው በተፈጠረበት በተወለደበት፣ ግን ለኢትዮጵያ ጥቅም የቆመ አይደለም። ለስልጣኑ ሲል ማንኛውንም ነገር ከማድረግ ወደ ኋላ እንደማይል ነው እየተረዳን ያለ ነው። ለማንኛውም እንዴት ማለት ይቻላል አብይ ቀጣዩ እርምጃ ምንድነው? እኚህ የብልጽግና መንደር ያሉ ማለያ ቀየሩት እንደሚሉት ነው ወይስ አብይ አህመድ እጅ ሰጥቶ በትራምፕ ሸምጋይነት ሊካሄድ የታቀደውን የአባይ ድርድር ይቀበለዋል? በመጀመሪያ ደረጃ ለአብይም ሲሲ አልተደረገም። የሚያስገርመው ነገር ደግሞ አንዱ እሱ ነው። ምክንያቱም ደብዳቤው ሲሲ የሚደረገው ለአስፈጻሚ ነው። አስፈጻሚ አካል ነው እንግዲህ መሆን ያለበት። ርዕሰ ብሔር እኮ ኢትዮጵያ ውስጥ ስልጣን የላቸውም። በዚህ በአባይ ጉዳይ ላይ የመወሰን ምን የማድረግ ምንም የለ። እሳቸው አምባሳደር መሾምና ምንድነው ደግሞ ሌላው በዚህ በፓርላማ ሲከፈት ሲዘጋ ንግግር ማድረግ የሞተ ሰው የሞት ፍርድ የተፈረደበት ሰው ምንድነው ይቅር ይባል አይባል በቃ እንደዚህ እኮ ናቸው የሚሰራቸው ስራዎች፣ ሌላ ስራ የለምና ለርዕሰ መንግስቱ ሳይሆን ወይም ሄድ ኦፍ ጋቨርንመንት ለሚባለው ሳይሆን ለርዕሰ ብሔሩ መላኩ እኮ ነው አንዱ አስገራሚው ነገር። በጣም ያስገርማል። በጣም አስፈጻሚው አልደረሰውም ማለት ነው አብይ አህመድ። አንድ ይሄ ነው። ሁለተኛው ነገር ግን የዚህ አሁን አብይ አህመድ ምን ሊያደርገው ይችላል? ይሄንን ያልከው ነገር አንድ ይሄ የአባይ ግድብ ይዞ የመጣው አንድ ትልቅ ነገር አለ መሳይ። የአባይ ግድብ ከምናስበው ከዚህ ከኤሌክትሪክ ማመንጨቱ ከግብጽ ጋር ያለን አንዳንድ ጊዜ ሰጣ ገባው በላይ የጂኦፖለቲካ ጥያቄን ይዞ መጥቷል። አሁን ግብጽ ሚና አላት። ቅድም ያነሳ ነው በተለይ ምዕራቡ ዓለም የሚፈልግባት ሚና አላት። በዛ መስመር ውስጥ እስከገባች ድረስ አገልግሎቷን እስከተወጣች ድረስ ኢትዮጵያን መጫናቸው አይቀርም መሳይ።
ኢትዮጵያን እየተጫኑ ይሄ አባይን እንዴ እንትን በይላት እንጂ ሲጫት እንጂ ውሃ በደንብ ጨምሪላት እንጂ ምናምን እያሉ ያማስጨነቃቸው አይገርም። ግብጽ ወለም ዘለም ስትል ደግሞ ወደኛ ነው የሚመጡት። ወደዚህ መተው ደግሞ የማስገደጃ ነገር እንድናደርግ በማድረግ ከኛ ጋር ጓደኝነት በመፍጠር ግብጽን ማስፈራራት ደግሞ ይፈልጋሉ። ስለዚህ ይሄ ግድብ ይዞት የመጣው እንደዚህ አይነት ስበት አለ ማለት ነው። ይሄንን ማኔጅ አድርገዋል ወይ ነው አብይ አህመድ የኢትዮጵያን ብሔራዊ ጥቅም ሳያስነካ ጠብቆ ይቆያሉ የሚለው ነገር እንዴት ሊሆን ይችላል? እንዴት እንገምተዋለን? መሳይ እንደዚህ እንዴት ሊያደርግ ይችላል? አያደርግም። ማንኛውንም አሁን ፕሬዚዳንት ትራምፕ የሆነ ውል አዘጋጅተው እርም ቢሉት እኔ ወደ ኋላ ይላል ብዬ ይሄ ሰው አላስብም። እንደውም ደስ ብሎት ወደ ኋላ ትንሽ ታሪኩን አታይም? ለምሳሌ እዚህ የማክሮ ኢኮኖሚ ማሻሻያ ምንድነው ያደረገው? ዝም ብሎ ተፈራርሞ ጉድ አላደረገም። የኢትዮጵያን ብሔራዊ ጥቅም አሳልፎ አልሰጠም ለአንድ ለአይኤምኤፍ ለሚባል ድርጅት። ብራችንን ዶጋመድ አላደረገውም፣ ገለባ አላደረገብንም። የማያደርገን ነገር የለም። ብሔራዊ ጥቅም የሚባለው ያ ነበር። አሁን ያ ትልቅ የብሔራዊ ደህንነት ጥያቄ ነበረው። ያ ዲል ያ ከአይኤምኤፍ ጋር የገባ ነው ዲል ሌላ መንግስት ሊቀበለው የማይችል እንደው እጁን ዝር አድርጎ ሊፈርመው የማይገባውን እኮ ዝፍቅ አድርጎ የፈረመ ሰው ነው እና ያከሰረን ሰው ነውና ይሄንን ውሃው በዚህ መንጠን ይፍሰስ እንደዚህ ይሁን ብለው ፕሬዚዳንት ትራምፕ የሆነ ኮሚቴ አቋቁሞ በልችን ፈርም ቢሉት ፈርሞ እንደውም ኢትዮጵያ ተሻገረች እያለ ፌርማ የሚያሳይ ነው የሚመስለኝ። መሳይ ብሔራዊ ጥቅማችን ላይ እንዳብይ የሚያስፈራኝ ሰው የለም። እኔ በነገራችን እንግዲህ በነገራችን ላይ ያው ቀደም ሲል የጠቀስኳቸው የብልጽግና መንደር ሰዎች ልክ የፋኖ ትግል በምንድነው በግብጽ ፊሽካ የተጀመረ በሻዕቢያው በኤርትራ መንግስት አይዞባህነት ወይም ደግሞ ስትራቴጂና ፍላጎት የተጀመረ ትግል አስመስለው አሁን አሜሪካ እነዚህን አስቁምልኝ እኔ የፈለግከውን ፈርማለሁ ብሎ አብይ አህመድ መጠየቅ ይችላል አይነት መከራከሪያና እንዲህ አይነት ሎጂክ ይዞ መምጣታቸው ምን ያህል የፖለቲካ ድንቁርና ውስጥ እንደገቡ ምን ያህል መሬት ላይ ያለውን ነገር ማንበብ እንደተሳናቸው የሚያሳይ ነው። የፋኖ ትግል መቼ ተጀመረ፣ እንዴት ተጀመረ፣ በምን ቁመና ላይ ነው ያለው፣ ምንድነው ከግራ ከቀኝ ከፊት ከኋላ ያለው የሚለውን ነገር ማየት አይፈልጉም። ልክ ሻዕቢያ የሚጠመዝዘው ኤርትራ መንግስት የሚጠመዝዘው ወያኔ የሚጠመዝዘው ግብጽ ከበርጅም እጇ የምትዘውረው አድርገው ለራሳቸው ያመኑት ነገር አለ። ነገ ከነገ ወዲያ ቢሸነፉ መሸነፋቸው አይቀርም። በዛን ጊዜ ሰበብ ምክንያት ከወዲያ አዘጋጅተዋል። የተሸነፍነው ግብጽና ኤርትራ ስለገቡበት ነው የሚል ከወዲሁ የስነ ልቦና ጥገና ለማድረግ የተዘጋጁ ነው የሚመስለው። ለማንኛውም ፕሬዚዳንት ትራምፕ የፈለጉትን ቢያሉ ኤርትራ የፈለገችውን ብታደርግ ሌላውም አካል ግብጽም እንዳሻት ብትሆን የፋኖ ትግል የተጀመረበትና የሚጠናቀቅበት የራሱ የሆነ ሂደት አለው። በማንም ጥገኛ ላይ ተመሰረተ አይደለም። እዛው ስነ ልቦናችሁን እዛው ፍራታችሁን ማስታገስ ከፈለጋችሁ ሌላ መንገድ ፈልጉ፣ ይሄ አዋጣም ብሎ መግለጹ ባጭሩ የሚያስፈልግ ይመስለኛል። ገለታው እንዳልከው አብይ አህመድ ብዙ ነገር አሳልፎ ሰጥቷል። እንዴ የተባበሩት አረብ ኤሚሬትስ ቅጥረኛ ከመሆን በላይ ምን አለ? እንደሆነ እኮ አንዳንድ ጊዜ ነገሮችን እንደው የግንዛቤ አቅማችንንም መፈታተን የኢትዮጵያን ህዝብ ደሃ እንጂ ደደብ አይደለም ብለን ሁሌ የምንናገረው ነገር አለ። የኢትዮጵያ ህዝብ እኮ በደንብ ያውቃል። ለአንዲት ሀገር ለአንዲት እንደው ምንድነው በ1960 የተመሰረተች አንድ ፍሬ ማታል ሀገር ለዛ ቅጥረኛ የሆነ ጠቅላይ ሚኒስትር ለዚህ ገናና ሀገር ለሆነች አሜሪካ እጅ አይሰጥም ብሎ በዚህ በድፍረት መናገር እውነት በጣም ያስተዛዝባል። በአሁን ሰዓት የተባበሩት አረብ ኤሚሬትስ ሁሉን ነገር በኢትዮጵያ እጇ የትም ነው ያለው። አንድ መንገድ አልሰራች፣ አንድ ኤሌክትሪክ ኃይል አልገነባች፣ አንድ ልማታዊ ስራ ላይ አልተሳተፈችም። የድሮን ጥይት ስታቀብል ኢትዮጵያን የሚገደሉበትን መሳሪያ ስትሰጥ ነው የከረመችው። ለዚህች ሀገር ነው አብይ አህመድ ቀን ከሌሊት ግርድና ውስጥ የገባው። ግርድና ውስጥ ነው ያለው። ይህን ሰውዬ ነው ዛሬ ለአሜሪካን በፍጹም አሳልፎ የኢትዮጵያን ጉዳይ አይሰጥም ብለው ደረታቸውን ገልብጠው የሚናገሩትና ያሳፍራል። ለምናቅ እንዲህ አይነቱን ነገር እንደው እንዴት እንደምንመለከተው ካልተረዱት የኢትዮጵያ ብሔራዊ ደህንነት ቁጥር 1 ስጋት አብይ አህመድ ብቻ ነው። በዚህ ወቅት ላይ ሌላ የለም ማለት አይደለም። በዚህ ወቅት ላይ ግን አብይ አህመድ ነው የኢትዮጵያ ቁጥር 1 ጠላት፣ ቁጥር 1 የብሔራዊ ደህንነት አደጋ። ይህንን ነው ማለት የሚቻለው ገለታው። አዎ እንግዲህ የሲሲ ሲደረግ ዩኤኢ ተደርጋለች። ይሄ ደግሞ የአብይ አለቃ ናት። ስለዚህ
የሚፈልገውን በዛ በኩል ያስፈራራ የሚፈልጉትን በዩኤን በኩል ሊያስፈጽሙ ይችላሉ። ኢትዮጵያውያን ያልከው ነገር ነው መሳይ። በጣም ብሔራዊ እንትናችን ኢንተረስታችን አደጋ ውስጥ ነው ያለው። በጣም አደጋ ውስጥ ነው። ስቴት ተጠልፏል። ከባድ ችግር ውስጥ ነው ያለ ነውና ተባብረን ታግለን ሀገራችንን ማስጣል መቻል አለብን። ከባድ ችግር ውስጥ ነው ያለችው ኢትዮጵያ። የአባይ ጉዳይ ያው መካከለኛው ምስራቅም ሳይቀር የሚመለከተው ጉዳይ ስለሆነ በጥንቃቄ መያዝ ያለበት ነው። አሁን በቀደም እንኳን ሲናገር አንዳንድ ዓለም አቀፍ ግንኙነት እንትኖች ይገርመኛል። እዚህ ፋይናንስ መርታ የሚለው ላይ ምን ይልልሃል መሰለህ? ዓለም ሰላም ባይሆንኛ ምን ቸገረን ጉዳገር እኮ ነው ያለ ነው። በነገራችን ላይ ላነሳልህ እያሰብኩ ነው እሱን ጉዳይ። ምናልባት በዛው ላይ ማስተያየት ትሰጣለህ። ዓለም ሰላም ስትሆን ምን አገኘን፣ ሰላም ብታጣስ ምን እናጣለን አይነት ድፍን የሆነ እውነት ዓለም አቀፍ በጣም ይገርማል። ይሄ ሰውዬ ከእለት ወደ እለት የቁልቁለት ጉዞውን ተያይዞታል። አዎ እዛ እንደ መድረኩን ወይ ሌላ ጊዜ ነሳ ይሆናል። ግን ይሄ አሁን አንድ ፕራይም ሚኒስተር የኢትዮጵያ ፕራይም ሚኒስተር እኛና ጅቡቲ ያልተዋጋ ሳንዋጋ ዓለም ተዋጋ እንዴት ይባላል? ማለት መቶ ሀገር አፌክትድ የሆነበት ወርልድ የዓለም ምንድነው የሚባለው የዓለም ጦርነት አንደኛ ዓለም ጦርነት ማለት እኮ ነው። እሱን እኮ የዓለም ሊባል አይገባውም ነው የሚለውና ምን ማለት ነው ማለት ነው? ብቻውን እንደው ስታስበው መሳይ ብዙ ሀገሮች አዳዲስ ሀገሮች የተፈጠሩበት ምንድነው የሚለው ነው የምትለው እኮ ይሄ ኢንተርናሽናል ዓለም አቀፍ መረዳቱን እኮ ነው። ገለጻው በነገራችን ላይ እንደ መድረኩ ይለያያል። ከዚህ በፊት ኢትዮጵያ ለገባችበት የኢኮኖሚ ቀውስ የተለያዩ ነገሮች የዓለም አቀፉን ክስተት እንደ ምክንያት ያመጣዋል። ለምሳሌ ዩክሬንና ሩሲያ ጦርነት ውስጥ ሲገቡ በምን ያህል ደረጃ ኢትዮጵያ እንደተጎዳች የነዳጁ፣ የስንዴው የተለያዩ ነገሮችን ጠቅሶ አሁን ዓለም ሰላም ብትሆን ምን አተረፍን፣ ቀውጢ ብትሆንም ደግሞ ቀውስ ውስጥ ብትገባ ምን እንጎዳለን? እንዲህ አይነት እንደ መድረኩ ነው። መድረኩ ላይ ከተመቸው ጥፍ ይላል። ምንም ቋሚ ነገር የለውም። በጣም ያሳዝናል። እሱ መድረክ በሌላ ጊዜ ብንመጣበት ጥሩ ነው። አዎ በሌላ ጊዜ ብናየው ጥሩ ነው። ስለ ደሞዝ ምንም ያነሱት የተነሳ ጥያቄ አለና ብናነሳው ጥሩ ነው። ግን ይሄ ዓለምን የሚያይበት መንገድን ስታየው እንኳን እንደዚህ አይነት ትላልቅ ኢሹስ እንደ አባይ እንደ ቀይ ባህር የመሳሰሉትን እንደ አፍሪካ ቀንድ የመሳሰሉትን ከባባድ ነገሮች ቀላል የሆኑ ዓለም አቀፍ ግንኙነቶችን እንኳን እንዴት እንደሚያያቸው ያሳፍራል። አሁን ያ በእንግሊዘኛ እየተተረጎመ ከሁለቱ ሌሎች ሀያላኖች ሀገሮች ሲጣሉ ከነሱኛ ትርፍ እናገኛለን ምናምን የሚለውን ነገር ስትሰማ በእንግሊዘኛ የሚተረጎም ከሆነ ይህ ሰውዬ ጤነኛ አይደለም ሊሉት ይችላሉ። መሳይ እንደነዚህ አይነት ሰው ነው እየተመራን ያለ ነው። አይገርምም? ኢትዮጵያን መተባበር ነው ያለብን። ፋኖዎች በርቱ ነው ማለት ያለብን። ፋኖ ጥሪ አድርግ ቶሎ ለሌሎች ኢትዮጵያውያን እና ህዝባዊ ሰላማዊ ቢተኝነትንም አጧጥፈን የሥርዓት ለውጥ ኢትዮጵያ ውስጥ ለማምጣት እንደው ነገ ማለት የለብንም። መሳይ እንግዲህ ቀደም ሲል እንዳልከው ይሄ ሰሞኑን የተካሄደው መድረክ ሌላኛው የአብይ አህመድ የቅዠት መድረክ ነው ማለት ይቻላል። ያው እንዲህ አይነት መሬት ላይ ምንም ስራ የለም፣ የበለጠ ኢትዮጵያ ቀውስ ውስጥ እየገባች ነው። በነገራችን ላይ ሰሞኑን የዓለም አቀፉ የገንዘብ ድርጅት IMF ወደ $260 ሚሊዮን ገንዘብ ለቋል። ምክንያቱም ሲገልጽ ደግሞ የማክሮ ማሻሻያው ውጤት እያየን በመሆኑ አሉ። አንዳንድ ጊዜ እነዚህ ዓለም አቀፍ ድርጅቶችም ሁለት አይነት መልክ ነው ያላቸው። ሰሞኑን የዓለም ባንክ ያለው ነገር አለ፣ የማክሮ ኢኮኖሚ ፖሊሲው ከሽፏል፣ ኢትዮጵያ አደጋ ውስጥ ናት እያለ ሪፖርት ያወጣል። በጎን ደግሞ አይ ተሳክቷል በሚል ገንዘብ ለመስጠት ሰበብ ምክንያት እየፈለጉ ያልተሳካውን የኢትዮጵያ ሕዝብ ሸክም የሆነበትን የኢትዮጵያ ስቃይ ውስጥ የነበትን ይህንን ፖሊሲ ለማንቆለጳጳስ የሚሄዱበት ርቀት በጣም ያስገርማል። ዓለም እንዴት እየሰራች እንዳለ በተለይ እነዚህ የፋይናንስ ተቋማት በምን አይነት መርህና በምን አይነት መንገድ እየሰሩ እንዳለ ግልጽ እየሆነ የመጣ ይመስለኛል። እዛ ላይ የፋይናንስ ምርታ በኢትዮጵያ ብሎ በከፈተው መድረክ ላይ እንግዲህ እነ ብርሃኑ ነጋ መቼም ፈርዶባቸዋል። በየጊዜው የዚህ ሰውዬ ቅዠት ቁጭ ብሎ የማዳመጥ ዕዳ ወድቆባቸዋል። ከ18 ዓመት በፊት እንግዲህ ከ18 ዓመት በፊት እሱ ምን ላይ እንደነበረ የምናውቀው ነው። ከ18 ዓመት በፊት የነበረውን እሳቤ ነው አሁን እየተገበረ ያለው። ስለ ዲጂታል ዓለም ስለ ዲጂታል ፋይናንስ አብይ አህመድ በዛን ጊዜ ሲያስብ የነበረውን ነው አሁን እየተገበረ ያለው የሚል የአባባ ተስፋዬ ተረት አይነት የሚመስል ነገር ይነግሩናል። ገለታው በጣም አስቂ ናቸው። መቼም አንገባም ብለን ገባን እዚህ ጉዳይ ላይ። ግን ምንድን ሲል ሰማሁት መሰለህ አንዱ መድረክ ላይ ቁጭ ያለው ሰውዬ ከሱ ጋር ከአብይ ጋር ማለት ነው
በድሮ ጊዜ የፋይናንስ ዲጂታላይዝድ ሳይሆን ደሞዝ ለመቀበል በሰልፍ ነበር። አሁን ያ ችግር ተቀርፎ አይነት ነው የሚናገረውና በሰልፍ እየተቀበልን የምናገኛት ደሞዝ ስንት ዋጋ ነበራት? አሁን